ድቅድቁ ጨለማ ወደሚደንቅ ልዩ ብርሃን ጠራኸኝ ሙሽራዬ ወደ ክብር ልዩ ዙፋን በጸጋ ነው የዳንኩት ከቶ አሁን ለጠየቅኩት ጥያቄ አባቴ አዳምጡኝ። በትህትና አሁን አባቴ ለጠየቅኩት ጥያቄ ቀጥተኛ መልስ ይመልሱ። ተደርበው ያውሩ ስናገር ያዳምጡኝና ያውሩ። ፓስተር ነው አይደል? ስለዚህ እኔ የጠየቅኩት አንተ ፕሮቴስታንት ነህ፣ ኦርቶዶክስ ቸርች ውስጥ ምን ትሰራለህ? ምንድነው የምታተርፈው ነው። ወደ አንተም የሚመለስ ሰው የለም። ስለዚህ ህዝቡ ሃይማኖቱን አውቋል። ምንድነው የምታተርፈው? ይሄን ቢመልስልኝ እንነጋገር ነበር፣ ደስ ይለኝ ነበር። ጨረሱ? አዎ። እሺ፣ እኔ የጠየቅኩት ጥያቄ በምን ርዕሰ ጉዳይ ላይ ሊነጋገሩ ነው የገቡት ነው እኔ የጠየቅኩት ጥያቄ። እርሱ የመለሱልኝ መልስ ደግሞ ኦርቶዶክስ ጋር ምን ታደርጋለህ ነው ብዬ የጠየቅኩት ነው ያሉኝ። ያ ኤርሚያስ ኪሮስ የሚባለው የተናገረው ነገር ኧረ ያዳምጡኝ። እኔ እንደሰማሁት አባቴ እኔ እንደሰማሁት ይስሙኛ በትዕግስት እባክዎ፣ መደማመጥ ይኖርብናል። ለጠየቅኩት ጥያቄ ትክክለኛውን መልስ አይደለም የሰጡኝ። አሁንም ደግሜ ልጠይቅዎት፣ ቤተ እምነቶን በመወከል ሊወያዩ የሚፈልጉበት ርዕሰ ጉዳይ ምንድን ነው? ይሄ ርዕሰ ጉዳይ ይበሉና ልመልስልዎትና ሀሳቤ ካልሻቦት እወጣለሁ። የኔ ቤተ እምነት ፈጣሪዋም ጌታዋም ኢየሱስ ክርስቶስ ነው፣ አዳኟም እርሱ ነው። ኤርሚያስ ኪሮስ የሚባል የተጣመመ ወሬ የሚያወራው ይሄ መናፍቅ እዛ ላይ የተናገረው በጣም ያስጠላል። ቤተክርስቲያኗ ጭራሽ እግዚአብሔርን እንደማታውቅ ጸረ ክርስቶስ እንደሆነች ፍጡርና አይደል አባቴ፣ ፍጡርና ፈጣሪን አንድ ላይ እንደምታመልክ አይደል አባቴ፣ በወንጌል የተናገረው ትክክል አይደል? አንዴ እባክዎ ቆይ አባቴ አዳምጪኝ። ካህን ነዎት አይደል? አዎ። እሺ፣ አሁን እርሶ አትሳደብ ብለው የሚለውን ቃል ወይም በወንድም ላይ በሐሰት አትፍረድ የሚለውን ቃል ለመስበክ ብቃቱ አለኝ ብለው ያስባሉ? አይኔ አልተሳደብኩም እኮ መናፍቅ ተጠራጣሪ ነው፣ ተጠራጠረ የኔን እምነት ነው ያልኩት እንጂ አልሰደብኩትም። በጣም በሚገርም ሁኔታ ነው ናፈቀኝ ለተጠራጠረ ነው የሚለው አይውሎት እንጂ ናፈቀ ማለት ተሳዳቢ አይደለም። ቆይ አይውሎት አባቴ፣ አሁን 1300 ሰው እየሰማሁት ነው። እኔ በጣም በትህትና እንደ አባት አክብሬ ነው እየጠየቅኩት ያለሁት። ለቤተ እምነቱ እኔም አርሶ ልጠይቅዎት አባቴ ያዳምጡኝ። እኔ ቤቱን ልመራው ነው። ኤርሚያስ ምንም መናገር ስለሌለበት በርዕሰ ጉዳይ ላይ ብቻ ማውራት ስላለበት፣ እርሶ ደግሞ እንግዳ ስለሆኑ ሊወያዩ የመጡበት ርዕሰ ጉዳይ ምንድን ነው? እሺ ልመልስ። እዚህ ላይ ያቆሙትና ልመልስ። እሺ ልወያይበት የመጣሁበት ርዕሰ ጉዳይ በቤተ ክርስቲያኗ የቤተ ክርስቲያኗ ራስ ኢየሱስ ክርስቶስ ነው። ከኢየሱስ ክርስቶስ ውጪ ቤተ ክርስቲያኗ ራስ የላትም። ህዝቡን ይዛችሁት ወደ ሲኦል በራሳችሁ ንግግር እያወረዳችሁት ነው። የቤተ ክርስቲያኗ የሌላትን አስተምህሮ እዚህ ላይ እየተናገራችሁ ቢዝነስ እየሰራችሁበት ነው። ትክክል አይደለም ነው አነጋገራችሁ። ጨረሱ? አዎ። እሺ፣ የቤተ ክርስቲያኒቱን መጽሐፍ ብናሳየዎት የቤተ ክርስቲያኒቱ መጽሐፍ የሚለውን ነገር ይቀበሉታል እርሶ? የቤተ ክርስቲያኒቱ መጽሐፍ የትኛውንም ነገር እቀበላለሁ፣ ግን ለእርሶ ለፓስተሩ ጥያቄ ስጠይቅዎት ቤተ ክርስቲያኗ መድኃኒቷ ወይም ደግሞ ፈጣሪንና ፍጡርን እኩል አድርጋ ነው የምታመልከው ብሎ ያምናሉ እርሶ? እኔ ስለ ኦርቶዶክስ ቆይ አዳምጡኝ ልመልስልዎት። የኦርቶዶክስ ቤተ እምነትን መሰረተ እምነት በተመለከተ እኔ ስለማላቅ በዛ ጉዳይ ላይ እኔ ሊወያዩት አይደለም። የሚያውቀው ሰው ሊወያዩት ነው ከእርሶ ጋር። ቤተ ክርስቲያኒቱ ፈጣሪና ፍጡርን እኩል አድርጋ ታመልካለች
ብሎ የርዕሰ ጉዳይ አልሰጠም። እሱ በጣም በአማርኛ ነው የሚናገረው። እኔ የጠየቅኩት እርሶን እንደ ፓስተር ነው። ለዚህ ጥያቄ ኤርሚ ፕሊዝ፣ አንተ ዝም በል፣ አንተ ጊዜ አለ፣ ዝም በል አንተ። እኔ የጠየቅኩት ጥያቄ አባቴ ከሰሙኝ፣ እኔ የጠየቅኩት ጥያቄ በርዕሰ ጉዳዩ ላይ ለመወያየት ፈቃደኛ ነው ወይ ስሎት፣ ቢዝነስ እየሰራችሁ ነው? በጣም አላስፈላጊ የሆኑ በጣም ብዙ ነገሮች ከአንድ አባት እኔ መቼም ኤክስፔክት አላደረግም። እርሶ ይመክሩናል ብዬ ነው የምጠብቀው። የቆማችሁ ስለሆነ የቢዝነስ እንጂ እናንተ ቀጥተኛ እምነት ለመስበክ አይደለም። ስለዚህ ታሪክን፣ ሃይማኖትን፣ አገርንም ጭምር እያወደማችሁ ነው እዚህ ላይ የምትቀመጡት። እናንተን የሚከተል ሁሉ የተወገዘ ነው። እውነት ለመናገር በጣም አመሰግናለሁ። አውርዳቸው ኤርሚ፣ አውርደኝ ፓስተር እኮ የዋና በቃ ቆይ ሌላ ሰው በእውቀት ሊነጋገር የሚችል በጨዋነት ሊነጋገር የሚችል ሰው በቃ የሚያገለግሉት ህዝብ እኮ አያቸው። እድል ሰጠናቸው፣ በርዕሰ ጉዳይ ላይ ይነጋገሩ አልናቸው። ስድብ፣ ዝም ብሎ ለትክክል ያልሆነ ከአንድ አባት የማይጠበቅ ነገር ነው ሲነግሩን የነበረው። በቃ እሱን ታግሰን ታች ይሆኑ ብለናል። እሺ ሌላ ሰው አስገብተሃል። ደብረ ሮሃ። እሺ ሮሃ አቤት ፓስተር። እሺ ጤና ይስጥልኝ። ወዳጅ ገብቶ ነበር ዲያቆን ነኝ ብሎ ያለው ነው። አቤት ፓስተር ታሪኩ። አቤት ሰላም ነው? ይክበር ይመስገን፣ እግዚአብሔር የተመሰገነ ይሁን። ጎሽ ወዳጄ፣ ሊወያዩበት የሚፈልጉት ርዕሰ ጉዳይ ምንድን ነው? እሺ መልካም። ምናልባት ቅድም ያው ዝም ብላችሁ ስላወረዳችሁኝ አሁንም ምናልባት በሰከነ ካልተነጋገርነ ወደዚያ ውስጥ ባንገባ የሚል ሐሳብ አለኝ። ቅድመ ሁኔታ ግን ምናልባት ያው ቤቱ የእናንተ ስለሆነ አሁንም ሳንደማመጥ የምታወርዱኝ ከሆነ ከዚያው ባቆም የተሻለ ይመስለኛል። ባታስገቡኝ ግን የምነጋገር ከሆነ እኔ ቀደም ግልጽ ነው ሐሳቤ። 66ቱን የመጽሐፍ ቅዱስ ክፍል ትቀበላለህ ወይ ብየዋለሁ አይደል? ወይም የማቴዎስ ወንጌል ከዚያ መካከል ብየዋለሁ፣ ጠይቄያለሁ። ይሄ አንድ ርዕሰ ጉዳይ ነው፣ አንድ ርዕሰ ጉዳይ ነው በነገራችን ላይ። አይ በዚህ ይሄ ግልጽ አይደለም ካል ደግሞ ስለምሳሌ ስለ ሚስጥረ ሥጋዌ እንነጋገር ወይም ደግሞ ስለ ክርስቶስ መወለድ በሱ ጉዳይ እንነጋገር ካለ ይሄን ርዕስ መምረጥ እችላለሁ። በጣም ጥሩ። አሁን ጥሩ መተዋል ዲያቆን። መጽሐፍ ቅዱስ ማቴዎስ ወንጌልን ትቀበላለህ ወይ 66 መጽሐፍ ትቀበላለህ ወይ ምናምን ላሉት መጽሐፉን አንስቶ በግልጽ መልሶሎታል። አልመለሰልኝም። መልሶሎታል እኮ አልመለሰልኝም። ቆየውሎት። እሺ ወደ ሰጣ ገባ እንሂድ፣ ግድ የለም አሁን። እሺ ርዕስ ይምረጡ። አሁን በእርሶ እንግዳ ስለሆኑ በቤቱ ላይ እርሶ ርዕስ ምረጡ። በዚህ ጉዳይ ከኤርሚያስ ጋር መነጋገር ፈልጋለሁ በሉና አንድ ርዕስ ብቻ ይምረጡ። እሺ ምናልባት ግልጽ ለማድረግ ታሪክ ወይም ፓስተር ምንድነው የማቴዎስ ወንጌል ትቀበላለህ ወይ ስለው አዎ እቀበላለሁ አለኝ አይደለ? የምትቀበል ከሆነ የማቴዎስ ወንጌል 27 ቁጥር 9 ላይ ያወጣልኝ ያልኩት። ምክንያቱም ለማለት የፈለኩት ምንድነው ስላልመለሰልኝ እዚያ ያለውን ኃይለ ቃል እንዲመልስልኝ ስለፈለኩ ነው። እና ምክንያቱም ተቀብያለሁ ካለኝ የተቀበለበትን ዓላማ ወይም ደግሞ የማይቀበልበትን ሁኔታ ደግሞ ላስረዳ ስለፈለኩ ነው። ማቴዎስ 27 ቁጥር 9 ላይ ያወጣልኝ ያልኩት እንጂ ለሌላ ነገር አይደለም። እሺ ዲያቆን ቴንኪው። አሁን የምናወራው ኤርሚያስ ያወጣል። ቆይ አንዴ አያወጣም። ለምን ያወጣል? ፎርማል ዲቤት ነው የሚያደርጉት እዚህ። እንትን አውጣልኝ ትቀበላለህ አትቀበልም አይደለም። ውይይት ሊያደርጉ ነው የገቡት። ውይይት ሊያደርጉ ከገቡ በመጀመሪያ በአክብሮት እድል ተሰጥቶታል። ርዕስ ይመርጣሉ። እሺ ርዕስ ምረጡ እርሶ ተብለዋል። በዚህ ርዕሰ ጉዳይ ላይ መነጋገር ፈልጋለሁ። ለምሳሌ አሁን ያነሱትን ማቴዎስ ወንጌል ምዕራፍ ስንት ነው ያሉኝ? ምዕራፍ 9 ነው ያሉኝ። አሁን ምናልባት ግልጽ ለማድረግ እባክዎ ጊዜ አናጥፋ። ለጠየቁ ብቻ መልስ ይስጥኝ። 27:9 እሺ 27:9 ላይ ነው መነጋገር የምፈልገው። በዛ ላይ ነው መወያየት የምፈልገው። ማቴዎስ ወንጌል ምዕራፍ 27 ቁጥር 9 ላይ ነው መወያየት የምፈልገው ካሉ ማቴዎስ ወንጌል ምዕራፍ 7 ቁጥር 29ን እናወጣና በዚያ ላይ ምንድን ነው መነጋገር የፈለጉት የሚለውን እዚያው ሌላ ቦታ ሳይሄዱ ማቴዎስ ወንጌል ምዕራፍ 27 ላይ ከኤርሚያስ ጋር ሙግቶን ያደርጋሉ ማለት ነው።
እንደዚህ ነው የሚደረገው። ሙግት እንደዚህ ነው የሚካሄደው እንጂ እንትን ትቀበላለህ እንትን አትቀበልም እንደሱ ጭቅጭቅ ነው ወዳጄ፣ አይጠቅምም። እዚህ 1300 ሰው ተቀምጦ እኛ ብንጨቃጨቅ ፋይዳ የለውም። ማቴዎስ ወንጌል ምዕራፍ 27 ቁጥር 9 ላይ በዚያን ጊዜ በነቢዩ በኤርሚያስ የተባለውን ከእስራኤል ልጆችም አንዳንዶቹ የገመቱትን የተገመተውን ዋጋ 30 ብር ያዙ፣ ጌታም እንዳዘዘኝ 30 ሸክላ ስሪት መሬት ሰጡት የሚለው ተፈጸመ ይላል። እንግዲህ በዚህ የመጽሐፍ ቅዱስ ክፍል ላይ ተመስርተው ማቅረብ የሚፈልጉት ሙግት ምንድን ነው? እሱ ይሰማል? አባቴ ስለተሰጠኝ አመሰግናለሁ። ምናልባት አሁን አንተ እንዳነበበው ይሄ ኃይለ ቃል ማቴዎስ 27 ቁጥር 9 ላይ አለ። ይሄ የትንቢት ቃል ነው። የትንቢቱን ቃል የተናገረው ሰውዬ ኤርሚያስ እንደሆነ እዚያው መጽሐፉ ማቴዎስ ነግሮናል። ይሄ መጽሐፍ ቅዱስ ክፍል በትንቢተ ኤርሚያስ አያብራሩት። ቆይ አያብራሩት። በየትኛው የመጽሐፍ ክፍል ይገኛል? የብሉይ መጽሐፍ በየትኛው የመጽሐፍ ከብሉይ መጽሐፍት ወይም ዲያቆን ቆይ አንዴ ስሙኝ። በዚህ የመጽሐፍ ቅዱስ ክፍል ላይ ተመስርተው ሊሟገቱበት የፈለጉት ርዕሰ ጉዳይ ምንድን ነው? ርዕሷን ብቻ ይንገሩኝ፣ ከዛ በኋላ ትነጋገሩበታላችሁ። እሺ ይሄ የመጽሐፍ ቅዱስ ክፍል በየትኛው የኤርሚያስ መጽሐፍ ይገኛል ነው እኔ ጥያቄ የጠየኩት። ለመጠየቅ የፈለኩት ይሄን ነው። ወደ አባት የወሉት ጥያቄ ጠይቁን እንመልሳለን አይደለም፣ ውይይት ነው የሚደረገው። ይሄ የመጽሐፍ ቅዱስ ክፍል ይሄንን የመጽሐፍ ቅዱስ ክፍል መሰረት አድርገው መሞገት የሚፈልጉት ሐሳብ ምንድን ነው ተብሎ የተጠየቁት እንጂ ይገኛል ብዬ ነው የምጠይቀው ምናምን አይደለም። አባቴ መልሱን ከመለስኩማ መጠየቅ ሳይሆን እኔ እያብራራሁት ነው። አሁን እኔ እየተናገርኩ ያለሁት ለምሳሌ ያው ለማለት የፈለግኩት አንድ ጊዜ ልናገር። ምክንያቱም አሁን በፕሮቴስታንቱ ዓለም ወይም ደግሞ በእናንተ አነጋገር 66 የመጽሐፍ ቅዱስ ክፍል ነው የምትቀበሉት። 66 የመጽሐፍ ቅዱስ ክፍል የምትቀበሉ ከሆነ የማቴዎስ ወንጌል ምዕራፍ 27 ቁጥር 9 ያለው ከ66ቱ የመጽሐፍ ቅዱስ ክፍል በየትኛው የመጽሐፍ ቅዱስ ክፍል ይገኛል ነው ጥያቄ። ግልጽ ከሆነ ኦኬ ፓስተር ለኔ ተወው ፕሊስ፣ ለኔ ተወው። እሺ ቆይ ጥያቄና መልስማ አይካሄድም። ጥያቄና መልስ አይካሄድም። ዲቤት ነው ማለት ነው። አዎ ዲቤት ነው የሚሆነው። ስለዚህ ዲቤቱ መስመር መያዝ፣ ዲቤት ሳቁ እንደው ዝም ብሎ ገብቶ ኮንት ማለት አይቻልም። ስለ ውይይት ነው ያለው። አሁን ቆይ ግድ የለም ታወራለህ። አቅጣጫና መልክ መያዝ አለበት። ለዛ ነው ምክንያቱም 1300 ሰው አለ። ዝም ብሎ የጨረባ ተስካር መሆን የለበትም። በአግባቡ ነው መወራት ያለበት። አሁንም ዲያቆን አልመለሱልኝም የኔን ጥያቄ። ይሄንን የመጽሐፍ ቅዱስ ክፍል መሰረት አድርገው መጽሐፍ ቅዱስ 66 አይደለም ከ66 በላይ ነው ወይም ከ66 በታች ነው የሚል ሙግት ማቅረብ ነው የፈለጉት። በዚህ መጽሐፍ ቅዱስ ክፍል ላይ ተመስርተው እሱ ከሆነ እሱ ርዕሰ ጉዳይ ነው። እሱን ርዕሰ ጉዳይ እናደርግና እርሶ ይሄንን የመጽሐፍ ቅዱስ ክፍል መነሻ አድርገው ሐሳቡን ያቀርባሉ። ከዛ በኋላ ኤርሚያስ ደግሞ የለም ብሎ የእርሶን ሐሳብ ይሞግታል። እንደዚህ የሆነ እኛ እንማራለን። መልክ ያለው የውይይት አካሄድ ይሄ ነው አባቴ። ይሄን ያሰቡት ትክክል ነው። ሐሳቡ እኮ እሱ ነው። የኔም ሐሳብ እሱ ነው። ግን ምናልባት ምክንያቱም ማብራራት አልፈለኩም። እኔ አብራሩ እኔ እንዲያብራሩ ማለት አልጠየቅኩም። አታብራሩም ስላላችሁኝ በኋላ ነው ያብራሩ። ርዕሱን እንወቀው ነው ይኸውልህ፣ ርዕሱን እንወቀው ነው እንጂ ያብራራሉ። እድል ሰጦታለሁ፣ የሚያብራሩበት ደቂቃ ሰጦታለሁ። ለእርሶም ለኤርሚያስም በደቂቃ ነው የምታወሩት፣ ዝም ብላችሁ አይደለም የምታወሩት። ግን ርዕሱን እንወቀው ስታብራሩ። ስለዚህ አላብራራውም። አሁንም ደግሜ ለማለት የፈለኩት ይሄ የመጽሐፍ ቅዱስ ክፍል አሁን ያነሳሁት 27 ቁጥር 9 ላይ ያለው በ66ቱ የመጽሐፍ ቅዱስ ክፍል አይገኝም ነው። በ66 ልጨርስ። በ66ቱ የመጽሐፍ ቅዱስ ክፍል የማይገኝ ከሆነ 66 ብቻ ልትቀበሉ የቻላችሁ በምን ምክንያት ነው? ግልጽ ከሆነ አሁን ስለዚህ ሙግቶት ይሄ አገልጋይ ይወጣል። ፓስተር ፕሊዝ፣ ሳይወጣ እኔ እንጠይቀው ፈልጋለሁ። ቆይ አይወጣም። ስለዚህ ሙግቶት አሁን አባቴ ሙግቶት አሁን 66ቱ የመጽሐፍ ቅዱስ በቀኖና የተረጋገጠ አይደለም።
ለዚህ ማስረጃ የማደርገው ይሄን እዚህ መጽሐፍ ቅዱስ ክፍል ላይ ተመስርቼ 66ቱ መጽሐፍ ቅዱስ በቀኖና ሙሉ አይደለም የሚል ሙግት ነው የማቀርበው ነው አይደለም እያሉኝ ያሉት። አይውሎት አሁን እኮ በታች ከላይም ከታች ያለው ሰውም እየሰማን ይመስለኛል። ግልጽ ጥያቄ ነው። አሁን የጠየቁት ጥያቄ ማቴዎስ 27 ቁጥር 9 ላይ ያለው በ66ቱ የመጽሐፍ ቅዱስ እናንተ በምትቀበሉት መጽሐፍ ቅዱስ ክፍል በየት ይገኛል? አይገኝም። እኔ አላገኘውም። እናንተ የምታገኙ ከሆነ ወይም ደግሞ ካለ አስረዱኝ እያልኩ ነው። ስለዚህ እሱ ስለማይገኝ ምንድነው ሙግቶት? በ66ቱ መጽሐፉ ስላልተገኘ ሙግቶት ምንድነው? ይሄ 66ቱ መጽሐፍ ቅዱስ ተቀባይነት የለውም ነው ሙግቶት? ወይ በቀኖና ትክክል አይደለም ነው ሙግቶት? ወይስ ምንድነው ሙግቶት? ሙግቴ ከ66ቱ መጽሐፍ ቅዱስ ክፍል ሌላ መጽሐፍ ቅዱስ እንዳለ ያስረዳናል ነው ካለ። በጣም ጥሩ። አሁን ጥሩ መጥተዋል። ሌላ ትርፍ መጽሐፍ ከ66ቱ መጽሐፍ ውጪ ሌሎች መጽሐፍት እንዳሉ ለማስረጃነት ይሄ መጽሐፍ ቅዱስ ክፍል ያገለግለኛል ብለው ነው ይሄንን ጥቅስ ያነሱት። ኦኬ። ስለዚህ ሙግታችሁ የሚሆነው ምንድነው? በጣም ብዙ ትግል ያረኩት ሙግታችሁን መልክ ለማስያዝ ነው። የቀኖና ሙግት ነው። ቀኖና ከ66ቱ መጽሐፍ ውጪ ያካትታል የሚል ሙግት ነው የምታካሄዱት። ለዚህ ሙግታችሁ እርስዎ ነው ተረሱን የመረጡት። የመጀመሪያ ያነሱት ማስረጃ ክፍል ይሄ ነው። ይሄ ክፍል መጽሐፍ ቅዱሱ 66ቱ መጽሐፍ በቀኖና ተቀባይነት እንዳያገኝ ሊያደርገው የሚችልበትን ምክንያት ይሄን ክፍል መነሻ አድርገው ተጨማሪ መረጃም ማስረጃም ካለዎት እሱንም ጨምረው በ3 ደቂቃ ውስጥ እርሶ ብቻ ሙግቶትን ያቀርባሉ። የእርሶን ሙግት ይሰማና ኤርሚያስ ደግሞ ኖ በቀኖና ይሄ ክፍል እዚህ ጋር የመጽሐፉ መጽሐፉ የቀኖና ችግር እንዳለበት አያመለክትም የሚልበትን ማስረጃ ያቀርባል ማለት ነው። እነዚህ ሁለት ነገሮች ናቸው የሚሆኑት። 5-5 ይሁንላችሁ፣ 3-3 ይሁንላችሁ። ተስማሙ። ሰዓቱ ላይ እኔ 10-10 ቢሆንልን ደስ ይለኛል። ሰፋ አድርጌ እናገራለሁ። እሳቸው ግን 10-10 ዲያቆን ይመቾታል? 10-10 ደቂቃ ይበቃዎታል? ይሁን፣ ችግር የለም ይሁን። እሺ ይቀጥሉ እርሶ። ሰዓት ማን ያዝ? ቆዩኝ አንዴ ቆዩኝ። ዲያቆን እብራዊት ወይ ቢኒ? እብራዊት ወይ ቢኒ? አይ እኔ ይዝላችኋለሁ፣ ችግር የለውም። እሺ ሰዓት ታብታብና ሼር አድርጉ ፕሊስ። ሪፖርት ስላለ ታብታብና ሼር ይደረግ። እንትኑን አምጣ፣ ሰዓቱን ፊት ለፊት አምጣ። ዲያቆን ልክ ጀምሩ ስንሉ ሰዓቱ ሲመጣ ይጀምራሉ። እብራዊት ያለችው ልክ ነው። ፕሊስ ወገኖች፣ ከዚህ ቀጥሎ በምንወያየው ውይይት ውስጥ ካሜራ እየከፈትኩ ነው የማሳየው መረጃ ስላለ ያ በሚሆን ሰዓት ላይ ሪፖርት እንደሚያደርጉ ምንም ጥርጥር የለም። የወንጌል አማኞች ሆናችሁ ታብ አድርጉ ፕሊስ። ቴንክ ዩ ፓስተር ዬ። መቀጠል ሰዓቷን አመጣሃት? ኦኬ 0-0 በጣም ጥሩ። የሚያቀርቡት የኛን ሲሞግቱ በመረጃ ነው፣ መረጃቸውን ያቀርባሉ። መረጃ ካልቀረበ ሙግቱ ያው እንደ እንትን ነው የሚታየው፣ እንደ ውድቅ ሙግት ነው የሚታየው። ችግር የለውም። እሳቸው ሙግታቸውን ለመርታት የሚረዳቸውን የሙግት ነጥባቸውን ያቀርባሉ። ቢኒ ተዘጋጀ? ጊቭ ሚ ዋን ሰከንድ። እሺ ዲያቆን ይዘጋጁ። ኦኬ ዲያቆን ሲጀምሩ እጀምራለሁ ሰዓቱን። እሺ ዲያቆን ተዘጋጁ። ዲያቆን ዝግጁ ኖት? አንድ እንዲሰመርልኝ ፈልገው ከተጀመረ በኋላ አቋርጦ መውጣት የሚባል ነገር የለም። አይ አቋርጡ። አደራ። እሺ ዲያቆን እየሰማው ነው። ዝግጁ ኖት? እንጀምር። ከመጀመሪያ በፊት ግን ንግግሬ እንዳታቋርጡ። እንዴ ማንም አቋርጦትም። የ10 ደቂቃ የእርሶ ደቂቃ ነው። በቃ ምክንያቱም የ10 ደቂቃ የእርሶ ደቂቃ ነው። የሙግቱን ርዕሰ ጉዳይ እንዳይረሱት ማስረጃዎትን የሚያቀርቡበትን 66ቱ መጽሐፍ የቀኖና መጽሐፍ አይደለም ወይም የቀኖና መጽሐፍ ከ66ቱ ውጪ ያለ ሌላ መጽሐፍ ያካትታል የሚል ነውና እንደመነሻ አይደለም። ሐሳቤን መጀመሪያ እንትን ይበሉ ይረዱልኝ። 66ቱ በቀኖና ውስጥ የተደነገገ አይደለም መልሲ። ከ66ቱ ውጭም በቀኖና የተደነገጉ የመጽሐፍ ቅዱስ ክፍሎች አሉ ነው።
ኦኬ ከ66ቱ ውጪ በቀኖና የተደነገጉ መጽሐፍቶች አሉ። እሺ በል ያዝላቸው ደቂቃውን። አሁን የዲያቆን ሰዓት ነው። ዲያቆን ይጀምሩ። እሺ በጣም አመሰግናለሁ። በመጀመሪያ እኔ ምናልባት ይህንን ሐሳብ ማነሳው ወይም ደግሞ ላነሳ የፈለኩት ደቂቃውን አላስጀመርከውም እኮ ለ10 ደቂቃ ነው አይደል? አላስጀመረውም። ጀምሯል። በእያንዳንዱ ደቂቃ ነው የሚያቆመው። አይ እንደዛኛው በሚታየው ቢታረገው ቀድሞ ቀይረው። እንደዛ አይደለም። በሚታየው አድርገው። ምክንያቱም ተናጋሪዎቹ ኮንሸስ እንዲሆኑ ሰዓታቸውን እያዩ ያ ደቂቃ ቀረኝ እያሉ ሀሳባቸውን ለመሰብሰብ እንዲረዳቸው። ይሄኛው ነው ጥሩ። አየህ፣ ይሄ ሰዓታቸውን እየተቆጣጠሩ ለመናገር ይረዳቸዋል። እሺ ዲያቆን እንደገና ይጀምራሉ። ይጀምሩ እንግዲህ ዲያቆን። እሺ ቆይ ዲያቆን። እሺ ደጅ አስጠናህን እኮ አንተው ልጅስ ምን አይነት ነገር። ኦኬ አሁን መጀመር ይቻላል ዲያቆን? እሺ ዲያቆን ይቀጥሉ አባቴ። እሺ ምናልባት ይሄንን ድምጽ የምትሰሙ ከላይም ከታችም ያላችሁት በቅድሚያ ሐሳቡ ስለሰጣችሁኝ አመሰግናለሁ። እኔ መሰረት አድርጌ የማቀርባቸው ምናልባት እዚህ በገባሁበት ቤት መሰረት አድርገው በሚያምኗቸው በ66ቱ የመጽሐፍ ቅዱስ ክፍል ነው። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 66ቱንም ከ66ቱ ውጭ ያሉ መጻሕፍትንም ትቀበላለች። እነዚህ መጻሕፍት የምትቀበልባቸው የራሱ የሆነ ምክንያት አለ። ይህንን ደግሞ መጽሐፍ ቅዱስን መሰረት አድርጌ ነው ማነሳው፣ ሌላ ሳይሆን በዚሁ በ66ቱ እነሱ በሚያምኑባቸው የመጽሐፍ ቅዱስ ክፍል አድርገን ነው የምናነሳው። ለምሳሌ ገና ኦሪት ዘፍጥረት ስንመለከት ኦሪት ዘፍጥረት ምዕራፍ 4 ከቁጥር 2 እስከ 17 ያለውን ስንመለከት ምክንያቱም እግዚአብሔር የአቤልን መስዋዕት እንደተቀበለ የቃየልን መስዋዕት ደግሞ እንዳልተቀበለ ይመለከተናል እና በዚህ ገጸ ንባብ መጽሐፍ ቅዱስን ቀጥታ ምናልባት ቃል በቃል ባነባው ደስ ይለኝ ነበር። ምናልባት ቪዲዮ ስለማይታይ ነው እንጂ ባነባው ደስ ይለኝ ነበር። ቃሉ ምንድነው? በዚህ ላይ አቤል መስዋዕት እንዳቀረበ እግዚአብሔር መስዋዕት እንደተቀበለ ላነብሎት እችላለሁ። ዲያቆን ሲበቃ በቃ ልጅ ከፈለጉ ላነብሎት እችላለሁ፣ ልረዳ እችላለሁ። እሺ ኦሪት ዘፍጥረት ምዕራፍ 4 ቁጥር 2 ጀምሮ አንብልኝ። እሺ ደግሞም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበር፣ ቃየንም ምድርን የሚያርስ ነበር። ከብዙ ቀን በኋላም ቃየን ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ። አቤልም ደግሞ ከበጎቹ በኩራትና ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚያበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው። አንተ ግን በእርሷ ንገስባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለው። እግዚአብሔርም ቃየንን አለው፣ ወንድምህ አቤል ወዴት ነው? እርሱም አለ፣ አላውቅም፣ የወንድሜ ጠባቂ እኔ ነኝን? አለውም፣ ምን አደረገህ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል። አሁንም የወንድምህን ደም ከእጅህ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምክ ነህ። ምድርንም ባረስህ ጊዜ እንግዲህ ኃይሏን አትሰጥህም፣ በምድር ላይም ኮብላይና ተቅበዝባዥ ትሆናለህ። ቃየንም እግዚአብሔርን አለው፣ ኃጢአቴ ልሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድከኝ፣ ከፊትህም እሰወራለሁ። በምድር ላይ ኮብላይና ተቅበዝባዥ እሆናለሁ፣ የሚያገኘኝም ሁሉ ይገድለኛል። እግዚአብሔርም እርሱን አለው፣ እንግዲህ ቃየንን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔርም ቃየንን ያገኘው ሁሉ እንዳይገድለው ምልክት አደረገበት። ቁጥር 15 ደርሻለሁ። ልቀጥል እስከ 17 አሁን። እሺ ቃየንም ከእግዚአብሔር ፊት ወጣ፣ ከኤደንም ወደ ምስራቅ በኖድ ምድር ተቀመጠ። ቃየንም ሚስቱን አወቀ፣ ጸነሰችም፣ ሄኖንንም ወለደች።
ከተማም ሰራ፣ የከተማይቱንም ስም በልጁ ስም ሄኖክ አላት። በቃ ይበቃል። ይበቃል። ከነዚህ መሰረታዊ የሆኑ 4 ጥያቄዎችን እጠይቃለሁ። ምናልባት ወንድሜ እነዚህን ጥያቄዎች በማስረጃ ልንታቀርብ ይፈልጋለሁ። እንግዲህ በመጀመሪያ አቤል ምክንያቱም ለእግዚአብሔር መስዋዕት እንደሰዋ ይነግረናል። መስዋዕት አቅርቦን ዳሩ ግን እግዚአብሔር የተቀበለው የአቤል መስዋዕት ነው፣ የቃየል መስዋዕት እንዳልተቀበለ ይነግረናል። ለምንድን ነው እግዚአብሔር የቃየል መስዋዕት ያልተቀበለው? የአቤል መስዋዕት የተቀበለው ለምንድን ነው? የቃየል መስዋዕትስ የተቀበለው ለምንድን ነው? ከዚህ የሚያብራራልን ነገር አለ ወይ? የአቤልን መስዋዕት የተቀበለበት ምክንያት አለ ወይ? የቃየልን መስዋዕት ያልተቀበለበት ምክንያቱ ምንድን ነው? ይህ መጽሐፍ ቅዱስ አይነግረንምና ምክንያቱ ምንድን ነው የሚለውን ሐሳብ ማቅረብ ፈልጋለሁ። ይህ ሐሳብ ስለዚህ እንደኔ አረዳድ ወይም ደግሞ እንደኛ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ይህንን የሚያብራራልን ሌላ መጽሐፍ አለ ማለት ነው። ምክንያቱም አቤል የሰራው መልካም ስራ ምን እንደሆነ የሚያብራራልን፣ ቃየል ደግሞ ያልሰራው መጥፎ ነገር እንዳለ ይነግረናል። ግን እና እንደናንተ እንደ ፕሮቴስታንት አማኞች ለምሳሌ ወይ ቃለ ወንጌል ሊሆን ይችላል፣ ሙሉ ወንጌል ሊሆን ይችላል፣ ሐዋርያት ሊሆን ይችላል። የእናንተ ላይ ስላላወቅኩት ነው ይቅርታ። ከመጽሐፍ ቅዱስ ከ66ቱ መጽሐፍ ቅዱስ ማብራሪያ ውጭ አትቀበሉምና ይህንን እንዴት ታብራሩታላችሁ? ወይስ ደግሞ እንዴት ልታስረዱን ትችላላችሁ? አንድ ጥያቄ። ሁለተኛ ደግሞ አቤል ከበጎቹ በኩራትና ከስቡ ለእግዚአብሔር መስዋዕት አቅርቧል። ከበጎቹ መካከል ይገባ ማን ነው የነገረው? ከምን ተማረ? መጽሐፍ ቅዱስ አልነበረም። መጽሐፍ ቅዱስ ከመጽሐፉ በፊት ነው ይሄ ታሪክ። መጽሐፍ ቅዱስ የተጻፈ በ1400 ዘመን ነው መጽሐፍ ቅዱስ የተጻፈ። ነገር ግን ይህንን ታሪክ ይነግረናልና ቃየል እነዚህን ነገሮች ሊያቀርብ የቻለው ከምን ተነስቶ ነው? ይህንን እንድታብራራልኝ እፈልጋለሁ። ምክንያቱም እኛ ግን ከ66ቱ መጽሐፍ ቅዱስ የምንቀበላቸው መጽሐፍ ስላሉ እነሱ መጽሐፍ ስለሚያብራሩልን ነው ይህንን ለማስቀመጥ የፈለኩት። ሌላው በዚህ መካከል ደግሞ እግዚአብሔር ቃየል ምን ብሎታል? ለምን ተናደድህ ብሎታል። ለምን ተናደድህ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊት የሚበራ አይደለምን ብሎ አስቀምጦታል። እና ቃየል ፊቱ እየጠቆረው ወይም ደግሞ የተናደደው ምን ሆኖ ነው? ምን አድርጎ ነው? ያደረገው ምንድን ነው መልካም ያላደረገው? ይህንም ልትነግረኝ ይፈልጋለሁ። ሌላው የኦሪት ዘፍጥረት ምዕራፍ 4 ቁጥር 17 ላይ ቃየል ሚስቱን አወቀ፣ ጸነሰችም፣ ሄኖስንም ወለደች ይላል። ይቺ ሚስቱ ማን ናት? ይቺ ሚስቱ ማን ናት? የኦሪት ዘፍጥረት መጽሐፍ በደንብ አድርጌ ቅድም ሰምቻለሁና ተረድቻለሁ፣ አንብቤያለሁ፣ አውቄያለሁ ስትል ስለሰማሁ እንደው ከተረዳኸው ካወቅከው እቺ የቃየል ሚስት በየትኛው የመጽሐፍ ቅዱስ ክፍል በሌላው በ66ቱ የመጽሐፍ ቅዱስ ክፍል ይገኛል የሚለውን ሐሳብም እንዴት ነግረኝ እፈልጋለሁ። ሌላው እኔ አሁን ባጭሩ ነው ለመግለጽ የምፈልገው። ምናልባት ሌላው ሐሳብ ምንድነው? ሐዋርያው ቅዱስ ጳውሎስ የጠቀሰው የመጽሐፍ ቅዱስ ክፍል አለ። እሱ የመጽሐፍ ቅዱስ ክፍል ይቅርታ መጽሐፉን ለማውጣት ፈልጌ ነው። እሱ የመጽሐፍ ቅዱስ ክፍል ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 8 ላይ ይገኛል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 8 ላይ ይገኛል። ይሄ ደግሞ በሌላ የመጽሐፍ ቅዱስ ክፍል ኦሪት ዘጸአት ምዕራፍ 7 ቁጥር 11 እስከ 13 ይገኛል። ነገር ግን በዚያ በኦሪት ዘጸአት ምዕራፍ 7 ቁጥር 11 ላይ ያለው ቃል ግልጽ የሆነ ሐሳብ የለውም። ጳውሎስ ግን ይህንን ሐሳብ ኢያኔስና ኢያንበሬስ ሙሴን እንደሚቃወሙት አስቀድሞ በዚያ ሙሴ በነበረበት ዘመን ወይም ደግሞ ዛሬ ያውም ዛሬ ከዛሬው ታሪክ ጋር የተያዘ ነው። ሙሴ ኢያኔስና ኢያንበሬስ የሚባሉ ሰዎች እንደነበሩ ማን ጽፏል? ቅዱስ ጳውሎስ ጽፏል። ቅዱስ ጳውሎስ ይህንን የጻፈው ከኦሪት ዘጸአት ምዕራፍ 7 ከቁጥር 11 ጀምሮ ያለውን ሐሳብ ነው። ነገር ግን በኦሪት ዘጸአት ምዕራፍ 7 ቁጥር 11 ላይ ኢያኔስና ኢያንበሬስ የሚባል ስም የለም። ቅዱስ ጳውሎስ ከየት ነው የጠቀሰው? ከየት ነው ያመጣው? ከማን ነው የሰማው? ምክንያቱም እንደናንተ ቸርች ወይም ቤተክርስቲያን ከሆነ ትውፊት አይቀበልም፣ ታሪክ አይቀበልም። ስለዚህ ቅዱስ ጳውሎስ ከየት አመጡ ነው የጻፈው? ይህንንም እንድትመልስልኝ እፈልጋለሁ፣ ወይም ደግሞ እንድታብራራልኝ እፈልጋለሁ። ሌላው ምንድነው? ለምሳሌ የያዕቆብ መልእክት
ምዕራፍ 1 ቁጥር 9 ላይ ቅዱስ ሚካኤል እና ከሰይጣን ቅዱስ ሚካኤል ዲያብሎስ ምን ብሎታል? እግዚአብሔር ይገስጽ ብሎታል አይደል እንዴ? እግዚአብሔር ይገስጽ ብሎታል። እና እግዚአብሔር ይገስጽ ያለው ቅዱስ ሚካኤልና ሰይጣን የተነጋገሩበት የመጽሐፍ ቅዱስ ክፍል ይሁዳ ከየት አመጡ ነው የተናገረው? ይሄም ሐሳብ አለ። ቁጥር 14 ላይም አለ በከመ ተነበየ ሄኖክ እንዴት አስቀድሞ እንደተናገረ ብሎ ይሁዳ ከሄኖክ ጠቅሶ አምጥቷል። እናንተ ደግሞ ምናልባት የሄኖክን መጽሐፍ ወይም ደግሞ ትንቢተ ሄኖክን አትቀበሉም። ነገር ግን የይሁዳ መልእክት ምዕራፍ 1 ቁጥር 14 ትንቢተ ሄኖክ ምዕራፍ 1 ማለት መጽሐፈ ሄኖክ ምዕራፍ 1 ቁጥር 9 ላይ ያለው ሐሳብ አንድ ነው። እና የሄኖክን መጽሐፍ የማትቀበሉበት ምንድነው? ወይም ደግሞ ከምን ተነስታችሁ ነው? ሌላኛው ማቴዎስ 2 የማቴዎስ ወንጌል ምዕራፍ 2 ቁጥር 23 ላይ በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ጌታ ኢየሱስ ክርስቶስ ናዝሬት ወደምትባል ከተማ መጥቶ ኖረ ይላል። አዎ ናዝራዊ ይባል ዘንድ ያለው ክርስቶስ ናዝራዊ ያለው ነብይ ማን ነው? ይህስ በየትኛው የመጽሐፍ ቅዱስ ክፍል ይገኛል? በ66ቱ ብቻ ከሆነ በየትኛው የመጽሐፍ ቅዱስ ክፍል ነው የሚገኘው የሚለውን ሐሳብና የሚሉትን ሐሳቦች እነዚህን ሐሳቦች ስንት ደቂቃ ቀርቶኛል? አይ 4 ሰከንድ ነው የቀሩት። ጨርሰዋል አባ ጨረሱ። ሰዓቱ ነው አሁን። ጨርሻለሁ። ጨርሰዋል። ዲያቆን ጨርሰዋል ሰዓቱን። ወደ ኤርሚያስ ከመምጣቴ በፊት አይ ቲንክ ዲያቆን ርዕሳችን መጀመሪያ እዚህ 1400 ሰዎች አላችሁ። ርዕሱ ዲያቆን የመረጡት ርዕስ የውይይቱ ርዕስ በኮመንትም እየጠየቃችሁ ስለነበር ለማስታወስ ከ66ቱ መጽሐፍት ውጪ ሌሎች የቀኖና መጽሐፍት አሉን ነው እና ዲያቆን አዎ አሉ ብለው እንግዲህ እስካሁን የሰማችኋቸውን ማስረጃዎች ሰጥተዋል። እስካሁን የሰማችኋቸውን ማስረጃዎች ሰጥተዋል። ምናልባት ኤርሚ ወደ ውይይቱ ስትገባ ምኑን ነው ቆይ ቀስ በል። ወደ ውይይቱ ስትገባ አቅጣጫ ይዘህ እንድትናገር ዲያቆን ጥያቄ እያሉ ነው ያሉት። ከየት ነው እያሉ ነው ያሉት። እሱን እሳቸው ነበሩ መልስ መስጠት የነበረባቸው። መልስ አልሰጡ። ምክንያቱም እሳቸው ከ66ቱ ውጪ የቀኖና መጽሐፍ አለ ማስረጃ አቀርባለሁ ብለው ነው ቀርበው የነበረው። አሁን አንተ የምታደርገው ምንድነው? አንተ የሙግት አቅጣጫ የለም ብለህ ስለሆነ እየተከራከርክ ያለው 66ቱ ነው የቀኖና መጽሐፍ ስለምትል 66ቱ የቀኖና መጽሐፍ መሆኑን በማስረጃ አቅርብልንና ባለ 10 ደቂቃ ከዛ በኋላ ደግሞ ባክ ኤንድ ፎርስ ትደራረጋላችሁ ማለት ነው። አንተም ትጠይቃቸዋለህ፣ እሳቸውም ይጠይቁሃል። ለ3 ደቂቃ ይበቃችኋል እሱ ብዬ አስባለሁኝ። አሁን አንተ ማስረጃህን አቅርብ። እንግዲህ የማስረጃህን ከፈለክ የእሳቸውንም ሀሳብ ሪባትን ልታደርገው ትችላለህ። ቀጥል። ሰዓት ያዝለት። ምኑን ይዘዋል? አሁንም እሳቸው የጠቀሱት ጥቅስ ሰዓቱ ይደርሳል። አሁንም በመካከል ላይ የጠቀሱት ጥቅስ ማቴዎስ ወንጌል መጽሐፍ ምዕራፍ 27 ቁጥር 9 ብለውን በሱ ክፍል ላይ ቆመው ብሉያትና አዲስ ኪዳንን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዴት እንደምታስተምር ሊቃውንቱ እንዴት እንደሚሉ ቤተክርስቲያኒቱ እንዴት እንደምትል እውቀታቸውን ይገልጣሉ ነበረ። ማቴዎስ ወንጌል መጽሐፍ ገለጡ እኮ ኤርሚ ገለጡ እኮ በቃ ማለት ገልጠዋል። እሱ አሁን ፖይንቱ ላይ አንተ አተኩርልኝ። ይኸውልህ የውይይቱ ርዕስ ከ66ቱ መጽሐፍ ውጪ ሌላ የቀኖና መጽሐፍ አለ ነው እሳቸው ያሉት። የጠቀሱት ጥቅስ እኮ ትችላለህ። የጠቀሱት ጥቅስ ከ66ቱ ውጭ ሌላ ቀኖና መጽሐፍ ለመኖሩ ማስረጃ ሊሆን አይችልም ካልክ ሪባትን ልታደርገው ትችላለህ በሰዓት ማለት ነው። ዕብራይት የምትለዋለ። እሺ ኤርሚ የመጀመሪያውን ጥቅስ አንዱን ይዘህ ይሻላል። ብዙ ስለጠቀሱ አሁን ትንሽ ከባድ ነውና አሁን እኮ መልስ ለመመለስ ማለት እሳቸው የተናገሩትን አንደኛ ዘፍጥረት አንተ መልስ መስጠት የለብህም። ኦኬ እሺ ኦኬ። ለየትኛው ጥያቄ ነው መልስ የምትሰጠው አንተ? ማን ጠየቀህ? ስትታይ በኋላ ነው ጥያቄ ስትጠየቅ ነው መልስ የምትሰጠው እንዴ? ውይይት እኮ ነው እያደረግን ያለ ነው።
ርዕስ እኮ ተናገርኩኝ። 66ቱ መጽሐፍ የቀኖና መጽሐፍ ነው አልክ አንተ። እሳቸው ኖ ከሱ ውጪ ያለ አሉ። ማስረጃ አድርገው አቅርቡ ስንላቸው ዘፍጥረት ምዕራፍ 4ን ጠቀሱ፣ ማቴዎስ ወንጌልን ጠቀሱ። ማስታወሳቸው ሌላ የጠቀሱት እዛ አይለኝም፣ ብቻ ተቃቀሱ። እነዚህ የጠቀሷቸው ጥቅሶችን መነሻ አድርገህ አንተ 66ቱ መጽሐፍ ቀኖና ከሱ ውጪ ሌላ እንደሌለ በማስረጃ አሳየን። ከፈለክ እሳቸውንም ሀሳብ ሪባትል አድርገህ ማስረጃ ማቅረብ ትችላለህ። ጓይድ አስረጋ ያዝለት። እሺ ቴንክ ዩ። የማቴዎስ ወንጌል መጽሐፍ ምዕራፍ 27 ቁጥር 9 የጠቀሱት ላይ ከሱ ልጀምርና ከዛ እሳቸው የጠቃቀሱት ጥቅስን የ66ቱ ቅዱሳት መጽሐፍት ለዚህ መልስ የለውም ብለው ያሉትን በዘፍጥረት መጽሐፍ ምዕራፍ 4 ላይ የተናገሩትን በተለይ ስለ አቤልና ስለ ቃየል ጌታ መስዋዕትን ሲቀበል ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየልና ወደ መስዋዕቱ ግን አልተመለከተም ብሎ ይላል። ይሄ ደግሞ የተመለከተበት ምክንያት እግዚአብሔር ለምንድን ነው ብሎ የሚለው ቃል በ66 ውስጥ ተጽፎ አይገኝም ብለው ያሉትም ደግሞ እንደዚሁ ያለ ማለት ነው። ስለዚህ በትንቢተ ኤርምያስ መጽሐፍ ምዕራፍ በማቴዎስ ወንጌል መጽሐፍ ምዕራፍ 27 ቁጥር 9 ላይ የተጠቀሰውን ቃል በነቢዩ በኤርምያስ እንደተባለ ብለው አዲስ ኪዳን ጸሐፍት ጽፈውታል። ማቴዎስ ጽፎታል። ይሄንን በነቢዩ በኤርምያስ ቃሉ ቃል በቃል ይሄ በ30 ብር ተገዛ የተባለው እሱ አልተጻፈም። የተጻፈው በትንቢተ ኤርምያስ መጽሐፍ ምዕራፍ 19 ላይ በምዕራፍ 32 ላይ የተጻፈው በተለይ በትንቢተ ኤርምያስ መጽሐፍ ምዕራፍ 19 ቁጥር 1 ላይ እግዚአብሔርም እንዲህ አለኝ፣ ሂድ የሸክላን ሰሪ ገንቦ ግዛ፣ ህዝቡንም ሽማግሌዎችንም ካህናቱም ሽማግሌዎቹንም ካንተ ውሰድ ብሎ የመጽሐፍ ቅዱስ ተማሪዎች ከዚህና ከዘፍጥረት ማነው ከትንቢተ ኤርምያስ መጽሐፍ ምዕራፍ 32 ጋር አገናኝተውት የማቴዎስ ወንጌል መጽሐፍ ምዕራፍ 27 ቁጥር 9ን ይጠቅሳሉ። የአዲስ ኪዳን የመጽሐፍ ቅዱስ ሊቃን ማለት ነው እንጂ ስፔሲፊክ የተጻፈ የትንቢተ ኤርምያስ ላይ ይሄ ቃል በቃል ይሁዳ ልክ ጌታን የሸጠበትን እሱ ቃል በቃል የተጻፈ የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 280 ያህሉ መጽሐፍ ቅዱስ እጄ ላይ ያለ ይሄኛውን ክፍል ማሳየት ፈልጋለሁ። ካሜራ ዙሬ ደቂቃዬን ለመጠቀም ኦኬ። እኔ የጠበቅኩትኝ ሌላ በሐሳቡ ላይ ይናገራሉ ብዬ ነበረ። እሺ ቶሎ ጊዜ ልጠቀም። ኦኬ ማቴዎስ ወንጌል መጽሐፍ ምዕራፍ 29 ምዕራፍ 27 ቁጥር 9 እንደዚህ ይነበባል። መጽሐፍ ሳሳይ ኦኬ ይሄ በብፁዕ አቡነ ተክለ ሃይማኖት የፕትርክና ዘመን የታተመው የኢትዮጵያ ኦርቶዶክስ ክርስቲያን 80 ያህሉ መጽሐፍ ቅዱስ ነው። ምዕራፍ 27 ቁጥር 9 ማቴዎስ እንደዚህ ጽፎታል። ቁጥር 9 በዚያን ጊዜ በነቢዩ በኤርምያስ የተባለው ከእስራኤል ልጆች አንዳንዶች የተገመተውን ዋጋ 30 ብር ያዙ፣ ጌታም እንዳዘዘኝ ለሸክላ ሰሪ መሬት ሰጡት ይላል። ይሄ ለሸክላ ሰሪ መሬት ሰጡት ብሎ የሚለው ለሸክላ ሰሪ መሬት ሰጡት ብሎ የሚለው እዚሁ በ80 ያህሉ ላይ ማለት ነው። በትንቢተ ኤርምያስ ላይ ቅድም ያሳየሁት ማለት ነው። ምዕራፍ ከዚሁ ከ80 ያህሉ ላይ ሳይብዬ ነው። ኦኬ ምዕራፍ ሶሪ አንዴ ካሜራ ላስቀምጥና እሺ ምዕራፍ 19 ማለት ነው። ሸክላ ሰሪ ብሎ የሚለው ከዚህ ከኤርምያስ መጽሐፍ ምዕራፍ 19 ላይ እንተወሰደው። ማቴዎስ ከሸክላው ሰሪ ብሎ ያለው እዚህ ምዕራፍ 27 ላይ እንግዲህ ካሜራውን አዙሬ ሳሳይ መጽሐፉን በአንድ እጄ ሌላውን በአንድ እጄ ሆነ። ኦኬ ማቴዎስ ማሳየት አይጠበቅብህም እኮ ካነበብክ በቂ ነው። ሰዓቱን ተጠቀም። እሺ ፓስተርዬ፣ ያው የሸክላ ሰሪ ብሎ የሚለው እዚህ ጋር ማቴዎስ ወንጌል መጽሐፍ ምዕራፍ 27 ቁጥር 9 የሸክላው ሰሪ ብሎ የሚለው በትንቢተ ኤርምያስ መጽሐፍ ምዕራፍ 19 ላይ ያለው ቃል ነው ማለት ነው። ኦኬ ይሄን ቃል ነው አምጥተው የመጽሐፍ ቅዱስ የአዲስ ኪዳን ልሂቃን የተረጎሙት ማለት ነው እንጂ የ30 ብር ብሎ የሚለው ቃል በቃል ከአዲስ ኪዳን ማለት ከ66 ቅዱሳት መጽሐፍት ውስጥ አታገኙትም ብለው ኦርቶዶክሳውያን መምህራን በእግዚአብሔር ቃል ላይ የሚላገዱት የሚያሾፉት የሚቀልዱት ውሸታቸው ነው ማለት ነው። ኦኬ ይሄ በዚህኛው ላይ እንደዚህ ተብሎ ተጽፏል በራሳቸው መጽሐፍ ላይ። ይሄ እንግዲህ 80 ያህሉ ነው። ይሄን ክፍል እናንተ ከ66 ውስጥ አታገኙትም ብለው የሚሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሃዱ አሁንም በብፁዕ አቡነ ተክለ ሃይማኖት ነው በብፁዕ አቡነ ጳውሎስ የታተመው የዛሬ 17 ዓመት የታተመው ላይ ልብ ብላችሁ ስሙ። ይሄንኑ ክፍል ማቴዎስ ወንጌል መጽሐፍ ምዕራፍ 27 ቁጥር 9 ላይ እንደዚህ ይላል የዚያን ጊዜ በነቢዩ በኤርምያስ ቃል የእስራኤል ልጆች የተስማሙበትን የክብሩን ዋጋ 30 ብር ወሰዱ፣ እግዚአብሔርም እንዳዘዘኝ ለሸክላ ሰሪ እርሻ ሰጡት ይላል። የምዕራፍ 19 የትንቢተ ኤርምያስን ማለት ነው። ያንን ሰጡት ይላል ያለው ተፈጸመ ካለ በኋላ ይሄን ክፍል
በህዳግ ላይ ሲያስቀምጡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንቢተ ዘካርያስ ምዕራፍ 27 ይኸው የማቴዎስ ወንጌል መጽሐፍ ምዕራፍ 27 ከቁጥር 9 እስከ 10 ያለውን ይሄንን ክፍል የት ነው የሚገኘው አሉ? ዘካርያስ 11 ከ12 እስከ 13 ላይ ነው የሚገኘው አሉ። ስለዚህ ኦርቶዶክስ ሁለት ምላስ አላት ማለት ነው። አንዴ ኤርሚያስ ብሎ በሚለው እናንተ ጋር የለም 66 ውስጥ እኛ ጋር ነው የሚገኘው ብለው ይያዝልኝ ቤቱ 66ቱ መጽሐፍ የማይረባ መጽሐፍ ነው ብለው ሊያጣጥሉ ይፈልጋሉ። በራሳቸው 80 ያህዱ መጽሐፍ ግን ትንቢተ ዘካርያስ መጽሐፍ ምዕራፍ 11 ከቁጥር 12 እስከ ቁጥር 13 ላይ ባለው ይገኛል ብለው በዚህ በ80 ያህዱ አሁን በታተመው ላይ ይናገራሉ። ይሄም የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ነው። 80 ያህዱ የ2000 ዓመተ ምህረት የታተመው ይሄም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 ያህዱ ነው። ወደ ጎን እንላለን ማለት። ስለዚህ ወደ እሳቸው ላይ ደቂቃ ስንት ደቂቃ ቀረኝ ወንድምነት? አፍጥንልኝ። 45 ሰከንድ አለ። እሺ የአቤልን መስዋዕት እግዚአብሔር ተቀብሏል፣ የቃየልን ግን አልተቀበለም ብለዋሉ። ለምንድን ነው ተብሎ ይባል 66ቱ መልሱ አይገኝም ብለዋሉ። እየዋሹ ነው። ቅዱስ ቃሉን የእግዚአብሔርን ቃል ስላላወቁ ነው። መጽሐፍ ቅዱስ ብሎ የሚለው የአቤልን መስዋዕት እግዚአብሔር የተቀበለበት አንደኛ በእምነት ስላቀረበ ይላል መጽሐፍ ቅዱስ ዮሐንስ ላይ ማነው ዕብራውያን ላይ በእምነት ነው ያቀረበው። ሁለተኛ ደግሞ የወንድሙ ስራ ጽድቅ ስለነበረ በጽድቅ ስላቀረበ እግዚአብሔር ተቀብሎታል ማለት ነው። ዮሐንስ ወንጌላዊው በመልእክቱ ላይ ጽፎታል። ጊዜን ለመጠቀም እያገላበጥኩ መጽሐፍ መሄድ የለብኝም። እሺ የቃየል ሚስት ማናት ብሎ የሚል የጠየቁን ማቴዎስ ወንጌል መጽሐፍ ምዕራፍ 27 ቁጥር 9 ነው። እሳቸው ግን የቃየል ሚስት ማናት ነው አየለች ጎበዜ ጸዳለ ብለን እንድንላቸው ነው የጠበቁት። የቃየል ሚስት ስሟ አይታወቅም። ዘፍጥረት መጽሐፍ ምዕራፍ 5 ላይ አብርሃም አዳም ወንዶችና ሴቶች ልጆችን ወለደ ብሎ የሚለውን ይሄን ኃይለ ቃል ማሳየት ፈልጋለን። ዘፍጥረት መጽሐፍ ምዕራፍ 5 ላይ ቃየል አቤልም አዳምም እንደዚህ ይላል። ያው ቁጥር 6 ላይ ቁጥር 1 ላይ የአዳም የትውልድ መጽሐፊ ነው። እግዚአብሔር አዳም በፈጠረበት ቀን በእግዚአብሔር ምሳሌ አድርጎ ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም፣ ስማቸውንም በፈጠረበት ቀን አዳም ብሎ ጠራ። አዳምም 230 ዓመት ኖረ፣ ልጁን እንደ ምሳሌ ወለደ፣ ስሙንም ሴት ብሎ ጠራ። አዳምም ከሴትን ከወለደ በኋላ የኖረበት 700 ዓመት ሆነ፣ ወንዶችንና ሴቶችንም ወለደ ይላል። ስለዚህ ቃየል ያገባው ከእህቶቹ አንዱን ነው ማለት ነው። ምክንያቱም ዘር ያኔ የለምና። ይሄ ደግሞ በብሉይ ኪዳንም ስርዓትም ጭምር ራሱ በኦሪቱም ጭምር ሁሉ አለ። አብርሃም አሁን ነገረ ሕገ ልቦና ላይ ስለነበረ ያገባት እናታችን ሶራ እህቱ ናት። ስለዚህ ቃየል ያገባው ወይዘሮ ጸዳለ አየለች ጎበዜ ብሎ የሚል የለም፣ ግን እህቱን ያገባው። የተጠየቅነው አንዱ ይሄ ነው። ይሄ በ66 ውስጥ የለም ብለው 66ቱን መጽሐፍ ቅዱስ ለማራከስ ኦርቶዶክሳውያን የሚጠቀሙት ነው። በዜሮ ይባዛል ማለት ነው። እሺ ጢሞቴዎስ መልእክት ላይም ደግሞ የተጠቀሰ ሁለተኛ ጢሞቴዎስ አርእስቱ ሌላ ነው፣ እሳቸው የሚመልሱት ሌላ ነው። ጢሞቴዎስ ላይ ያኒስና ያምብሬስ ብሎ የሚለውን ቃል በዘፍጥረት መጽሐፍ ምዕራፍ 7 ቁጥር 11 ላይ ያሉ ምዕራፍ 7 ቁጥር 11 ላይ የተጻፈውን ቃል ግን ሄጄ ማየት ፈልጋለሁ፣ እዚህ ስለጻፍኩት ማለት ነው። ዘፍጥረት መጽሐፍ ምዕራፍ 7 የሚናገረው ስለ ኖህና ስለ ቤተሰቡ ነው። እሳቸው ኬት አምጥተው እንዳገናኙት አላውቅም። ምዕራፍ 7 ዘፍጥረት ቁጥር 11 በኖህ ዕድሜ በ6ኛው መቶ ዓመት በሁለተኛው ወር ከወሩም በ17ኛው ዕለት በዚያን ቀን የታላቁ ቃላይ ምንጮች ተነደሉ ይላል። እንዴት እንዳገናኙት አላውቅም። በዚሁ ግራ መንገድ የምነግራችሁ ኦርቶዶክሳውያን ምዕመናን መምህራኖቻችሁ እንደዚህ ነው የሚጮቱባችሁ። ቃለ እግዚአብሔርን ሲጠቅሱ እንኳን የጠቀሱት ያው ጽፌዋለሁኝ። ዘፍጥረት መጽሐፍ ምዕራፍ 7 ቁጥር 11 የሚናገረው ኖህ ስለ ኖህ ነው። እሳቸው ግን የጠቀሱት ዘፍጥረት መጽሐፍ ምዕራፍ 7 ብለው ነው። ኢያኔስና ያምብሬስ ብሎ የሚለው ሙሴ እንዴት አወቀ ከተባለ በአይሁዳውያን ስርዓት እሱ ፈሪሳዊ የነበረ ሰው ነው። ፈሪሳውያን ደግሞ ቶራን ይቀበላሉ። የብሉይ ኪዳን መጽሐፍትን፣ የሙሴን ሕግ፣ የነቢያትን፣ የመዝሙራትን መጽሐፍት ይቀበላሉ። እንደዚሁም ደግሞ በቅብብሎች ደግሞ የመጣ በአባቶች በትውፊት የሚነገርም ጭምር ይቀበላሉ። እነዚህን ሰዎች ስማቸው እንዴት አገኘ ብሎ ያላቸውን በትውፊት ነው ያወቀው እንጂ በቅዱሳት መጽሐፍት ላይ በዘፍጥረት፣ በዘጸአት፣ በዘኍልቍ፣ በዘሌዋውያን፣ በዘዳግም ላይ አልተጻፈም ስማቸው። እሺ ቅዱስ ሚካኤል በይሁዳ መልክ መጽሐፍ ምዕራፍ 1 ላይ ደግሞ እሱንም ስለ ሙሴ ስጋ ሲከራከር የነበረው የት ነው የተጻፈው ብሎ አሉ። ይሄኛውም ክርክር የትኛው ቦታ ላይ እንደተጻፈ በመጽሐፍ ቅዱስ የተጻፈ የለም። ሙሴ የተቀበረው በዘዳግም መጽሐፍት ላይ በሞዓብ ምድር ላይ በቤተ ፈጎር ፊት ለፊት ባለው በተራራው በሸለቆ ውስጥ ነው የተቀበረው። በዛ ቦታ ቀብሩ የቀብሩ ዕለት ይሁን አልፎ ይሁን ሚካኤልና ዲያብሎስ በሙሴ ስጋ የተከራከሩት አልተጻፈም ማለት ግን 66ቱ መጽሐፍ ሙሉ አይደለም ማለት አይደለም። እርሶ ግን ያሳዩ በኋላ ላይ ከ80 ዱቱ ጋር እንደተከራከረ ያሳያሉ ማለት እስካሁን አላሳዩ ይመለሳሉ። እሺ
እንደዚሁም በይሁዳ መልክ መጽሐፍ ምዕራፍ 1 ላይ በከመ ተነበየ ሄኖክ ብሎ የሚለውን በይሁዳ መልክ መጽሐፍ ምዕራፍ 1 ላይ የጠቀሱት ጥቅስ አለ። እሱም በትውፊት የተነገረውን ነው እንጂ መጽሐፈ ሄኖክ የሚባል ታላቁ የእግዚአብሔር ሰው የአዳም ሰባተኛው የሆነው ሄኖክ መጽሐፍ አልተጻፈለትም። ስለዚህ በምንድን ነው ያንን ያወቁት? በትውፊት ነው ያወቁት። በትውፊት በሚነገር በቅብብሎች በሚነገር አውቀውታል ማለት ነው። እሺ በማቴዎስ ወንጌል መጽሐፍ ምዕራፍ 2 ጨረስክ? ደቂቃ ጊዜ ጨርሰሃል። እንደ ደሃ ፍታት እንደዚህ ነካ ነካ አድርጌው። ኦኬ ሁለታችሁንም እናመሰግናለን። አሁን ኦፍ ኮርስ የውይይቱን መስመር ተከትሎ ለመሄድ ብዙ ጥረት አድርገናል። ብዙ የተሳካልን ባይሆንም ግን አንዳንድ ሰዎች ኮመንት ስትጽፉ አይቻለሁ። ኧረ መልስ ምናምን ስትሉ ነበር። ጥያቄና መልስ አይደለም፣ ውይይት ነው እየተካሄደ ያለው። ስለዚህ በውይይቱ የውይይቱን ርዕስ ማወቅ ከፈለጋችሁ የውይይቱ ርዕስ ከ66ቱ መጽሐፍት ውጪ ሌሎች የቀኖና መጽሐፍት አሉ የሚል ክርክር ዲያቆን አቀረቡ እና ዲያቆን ያንን ለማስረዳት ያቀረቧቸውን ጥቅሶች ኤርሚ ሪባትል አድርጓቸዋል እንግዲህ ወይም ከትክቷቸዋል። አሁን የጥያቄና መልስ ጊዜ ነው የሚኖራችሁ። በጥያቄና መልስ ጊዜ ዲያቆን ይጠይቃሉ፣ ኤርሚያስ ይመልሳል፣ ኤርሚያስ ይጠይቃል፣ ዲያቆን ይመልሳሉ። እና ይሄ ሲሆን ፓስተር እኔ እንደጠይቃቸው ከፈለጉ ማቴዎስ ወንጌል መጽሐፍ ምዕራፍ 27 ቁጥር 9ን አልነኩትም። እሳቸው ያወሩት ዘፍጥረት ላይ ትጠይቃለህ፣ እዛ ጋር ልታነሳ ትችላለህ። ጥያቄና መልስ ላይ ትመጣለህ፣ እዛ ላይ ትመጣላችሁ እኮ። እኔ አሁን የማስቀምጠው የምጠይቁትን ጥያቄ እናንተ ናችሁ የምትመርጡት። አንተም የራስህን እሳቸውም የራሳቸውን ጥያቄዎቻችሁን አዘጋጁ። እኔ አካሄድ ነው የምነግራችሁ ለሁለታችሁም። የ3 ደቂቃ ነው የሚሰጣችሁ። ጥያቄ ትጠይቃላችሁ። ሁለታችሁ ፓስተር 5 ይሁን። እሺ 5 ደቂቃ 5 ይሁን። ሁለተኛ አሁን ርዕሱ እኔ ተቃውሟለኝ። ደቂቃ 10 አድርጉልን። እኔ ብዙም ችግር የለውም እሱ እና ተሰራራችሁ ማለት ቢኒ የጠያቂው አንድ ደቂቃ ይበቃዋል ለመጠየቅ። ሐሳብ ከሰጣችሁኝ 10 ደቂቃ ምን አሉ ዲያቆን? ኦኬ ሐሳብ ከሰጣችሁኝ ምክንያቱም አሁን አንደኛ ወደ ጥያቄው ከመግባታችን በፊት የጠየቋቸው ጥያቄ አንድም አልተመለሰም በነገራችን ላይ። ምክንያቱም ጥያቄ እንዲጠይቁ አይደለም እድል ተሰጥቶ ቆይ አንድ ሐሳብ ስጡኝና ችግር የለውም። ዞሮ እኮ እስካሁን ዝም እያዳመጥኩ አይደል? ችግር የለውም እኮ እሱም ኤርሚያስም ተናግሯል፣ እኔም ተናግሬያለሁ። በሐሳብ እንገዛዛለን። ግን ዞሮ አሁን 10 ደቂቃ ለኔ ብትሰጡኝ ወይም ለሱ ብትሰጡት እኔም የራሴን ተናግሬ ነው የምወርደው፣ እሱም የራሱን ተናግሮ ነው። ሐሳብ ሚዝ የለም። ምክንያቱም አሁን የጠየቋቸው ጥያቄ አንዷም እንኳን አልተመለሰችም። ይቅርታ አድርጉልኝና ከይቅርታ ጋር ነው የምጠይቃችሁ። ምክንያቱም አሁንም እኔ በኋላ ቢጠይቀኝ ይጨርሱ ቢኒ ጨርሱ ዲያቆን ችግር የለውም ልጨርስ፣ ችግር የለውም። ምክንያቱም በሐሳብ አይደል ሸር እየተደራረግን ያለ ነው። እሺ ጨርሱ። አዎ እና ምናልባት 10 ደቂቃ ለምሳሌ ብትሰጡኝ እኔ ዝም 10 ደቂቃውን የእሱን ሐሳብ ካልተጋራሁት እንደዚያ ብሎ ስለሚያስብ ማለት ነው። እኔም ደግሞ እንደዚያ ብዬ ላስብ ይችላል። ግን አሁን መጠየቅ ካለብን ለምሳሌ ቅድም ጠይቄዋለሁ። እኔ የጠየቁትን ጥያቄ ቀጥታ ገጸ ንባብ ላውጣና ላንብለት፣ እሱም ደግሞ ገጸ ንባብ ትክክለኛ የጠየቁትን ጥያቄ ቃል በቃል ያውጣና ያንብልኝ። እንደዚያ ነው። ምክንያቱም መጽሐፍ ቅዱሱ ካለ ከታችም ሰው እየሰማ ነው። አሁን ማቴዎስ 27 ቁጥር 9 ላይ ያለውትና እሱ ኤርሚያስ 19 ያለው ያነበበው ሌላ ነው። ሸክላ ሚል ብቻ ወይም ገንቦ ሚል ብቻ ቃል በማግኘቱ ብቻ ማለት ነው። ተመሳሳይ ሐሳብ አይደለም። ስለዚህ እኔ ደግሞ ማቴዎስ 27 ቁጥር 9 ላይ ያለውን ከሌላ ከመጽሐፍ ቅዱስ ክፍል እዚያውኛ በእኛ መጽሐፍ ቅዱስ ካመጣው ላይ ላውጣለን። እሺ ቆይ አሁን ውይይት ሊያደርጉ ገብተው አንዴ በቤኒዬ ይቅርታ፣ ውይይት ሊያደርጉ ገብተው ወያያለሁ ብለው ወይ ስለ ውይይት ማቁ ከሆነ እሱ ሌላ ነገር ነው። ግን ውይይት አደርጋለሁ ብለው ገብተው የጥያቄ ናዳ ሲያወርዱ ነው የቆዩት። ሰዓቶትን ራሶት ነው የጨረሱት። ውይይት የሚባለው አንድ ሰው በሚሟገትበት ርዕሰ ጉዳይ ላይ ሐሳቡን
ርቱ ለማድረግ የሚያስችለውን እውነት አንድ በአንድ ማስረጃ አድርጎ ያቀርብና ሐሳቤ እዚህ ጋር ነው የሚደመደመው ይሄው ርቱ ነው ብሎ በእነዚህ ማስረጃዎች ብሎ ሐሳቡን ነው የሚያዝንትን የሚለው። እርሶ የሀገር ጥያቄ ሲያዘንቡ አሉ። ከዛ በኋላ መልስልኝ አሉት። ደጋግሜ ተናግሬያለሁ። ውይይት ነው እንጂ ጥያቄና መልስ አይደለም። የውይይት ርዕስ ይምረጡ ብዬ ስነግሮት ነበር። ስለዚህ አሁንም የጥያቄና መልሱ ጊዜ ከ5 ደቂቃ መብለጥ ያለበት አይመስለኝም። 5 ደቂቃ በቂ ነው። በ5 ደቂቃ ውስጥ እርሶ ይጠይቃሉ፣ ኤርሚያስ ይመልሳል። እርሶ ይጠይቃሉ፣ ኤርሚያስ ይመልሳል። ቀጥሎ 5 ደቂቃው ሲያልቅ እሱ ይጠይቆታል፣ እርሶ ይመልሳሉ። ከዛ በኋላ ሁለታችሁም ማጠቃለያ ትሰራላችሁ። ማጠቃለያችሁን የምትሰሩት 3 ደቂቃ ወስዳችሁ ማጠቃለያችሁን ትሰራላችሁ ማለት ነው። የውይይት ደንብ አለው፣ የውይይት አካሄድ አለው። ዝም ብሎ ጭቅጭቅ አይደለም እያደረገ። እሺ ተቀብያለሁ። አልጨረስኩም። ቆይ አንድ ጊዜ ደብረ ሮሃ ይጨርሱና ፓስተር ይጨርስና ከዛ በየሰዓት ነው የምታወሩት። ከዚህ በኋላ ሁለታችሁ ለማዳመጥ እድል ካላገኙ የቀድሞ አይነት ስህተት ይሳሳታሉ፣ ጊዜውን ያባክናሉ። ስለዚህ ያዳምጡ። ስለዚህ ይህንን ነው የምታደርጉት። ርዕሳችን አሁን ለሁለታችሁም እንደገና እዚህ ላለ 1400 ሰው ማስታወስ የምፈልገው ርዕሳችን የውይይቱ ርዕስ 66ቱ መጽሐፍ ማነው ከ66ቱ መጽሐፍት ውጪ ሌሎች የቀኖና መጽሐፍት አሉ የሚል እና የሉም የሚል ሌላ በቀኖና ሊካተት የሚችል መጽሐፍ የለም። የኤርሚያስ ሙግት ነው። 66ቱ ብቻ ነው የቀኖና መጽሐፍ የሚለው የኤርሚያስ ሙግት ነው። የዲያቆን ሙግት ደግሞ ሌሎች መጽሐፍት አሉ ነው የሚሉት። እንግዲህ እነዛ መጽሐፍቶች እነማን ናቸው ምንድናቸው አልነገሩንም። ከነገሩን ሰየው እሱ አልፎባቸዋል። ግን ምናልባት ማጠቃለያው ላይ ሊያስገቡት ከቻሉ እዛ ላይ ሊያስገቡት ይችላሉ። አሁን የጥያቄና መልስ ጊዜ ነው የሚሆነው። 5 ደቂቃ ብቻ ነው የሚኖረን። 5 ደቂቃ ነው ወስዳችሁ የምትጠያየቁት። ቄስ ጥያቄውን ማነው ይቅርታ ዲያቆን ጥያቄውን መጠየቅ ይዘጋጁ። ኤርሚ ማይክህን ኦን ታረጋለህ። ቢኒ ደግሞ ሰዓትህን ታስተካክላለህ። ኦኬ ዲያቆን ማይኮትን ይክፈቱ ለጊዜ እንዲህ እንዳያባክንቦት። ከዛ ጥያቄ 1 ብለው ይጠይቁና መልስ ሲሰጥ ያዳምጡ። ይዘጋ ኮሜንቱን በዛ ቁጥር ነው። እሺ ዝጉት ኮሜንቱን። አሁን የጥያቄና መልስ ጊዜ ስለሆነ ማንጽ ንግግር እንዳይሆን ዝጉት ኮሜንቱን። ኦኬ ዲያቆን ጥያቄና መልስ የ5 ደቂቃ ላይ ዲያቆን ናቸው ጥያቄ የሚጠይቁት አሁን። ከዛ ይጠየቃሉ እሳቸው ደግሞ በተራቸው 5 ደቂቃ። ዲያቆን ይሰማል? ደቂቃው ስንት ነው? 5 ደቂቃ አሎት። የሚችሉትን ያህል ጥያቄ በ5 ደቂቃ ውስጥ ይጠይቁ። ለጠይቃውን ጠይቁ፣ ይመልሳል። ከዛ ያው እሺ መልካም ጥሩ። አንደኛ ደብረ ሮሃ አንድ ጊዜ እባክዎትን አካሄዱን በደንብ አውቀው ይግቡበት። ይጠይቃሉ፣ እዛው ይመልሳል። ደግሞ ይጠይቃሉ፣ እዛው ይመልሳል። ያው ጊዜውን ግን ተጠቀሙ። 5 ደቂቃ ነው ያሉት። መልሱ አጥጋቢ ከሆነሉት መልካም፣ ካልሆነሉትም ጊዜውን እንግዲህ በደንብ ስሌት ውስጥ አስገብተው መጠየቅ ይችላሉ። 10 ቢሆን ጥሩ ነው። ይቅርታ ግን 5 በቂ ነው። ውይይት ምክንያቱም አሁን ራሱ ከራሱ ሰው ሲኖሩ እንደሱ የምታረዝመው እንጂ እንትን አይደለም። 5 በቂ ነው። እሺ ዲያቆን። እሺ አመሰግናለሁ። ምናልባት የማዳራት ስሜት ግን እያየሁባችሁ ነው። ችግር የለውም። ለማንኛቸውም ቤታችሁ ስለሆነ ምን ማድሎ ተፈጸመበት? አቤቱታው አይደለም እሱ አድሎማ አንደኛ ቅድም የጠየቁት ጥያቄ በአጠቃላይ ከ66ቱ መጽሐፍ ቅዱስ ክፍል እንደሆነም በደንብ ያስረዳል። በዚያው መልስ ነው። ሁለተኛ ደግሞ ጥያቄ ሰዓቱን አልተጠቀሙም። እሳቸው ግን መልሰውታል ማለት ማዳላት ነው። ምክንያቱም አልመለሱትም። ከመለሱት ከመጽሐፍ ቅዱስ ያውጡና ያነቡልኝ ቃል በቃል። ስለዚህ አሁንም ደግሜ የምጠይቀው አሁን እኮ የጥያቄና የመልስ ጊዜ አሉት። ደብረ ሮሃ ለምንድን ነው
የማይሰሙ እባክዎትን እኮ እየጠየኩ እኮ ነው። ታዲያ ወይ ዲያቆን ያዳምጡ። አድሎ አልተፈጸመቦትም። ውይይት የሚባለውን ነገር በቅጡ ስለማያውቁ እርሶ ጊዜውን አባከኑ እንጂ ውይይት አልተፈጸመቦትም። አሁን እኮ እየተሳደቡ እኮ ነው። አሁን በፍጹም አልሰደብኩትም። ቀጣው ቁም ሲል እኮ አሁን አድሎ ያዳምጡኝ፣ እባክዎ ያዳምጡኝ። እኔ አልሰድቦትም ዲያቆን። በእውነት እንኳን ዲያቆንን የሚያክል ሰው ትንሽ ልጅም አልሳደብም እና አልተሳደብኩም። ያልኩት ምንድነው? እውነቱን ነው የነገርኩት። ውይይት ወደ ያዙት የውይይት ርዕሰ ጉዳይ ድምዳሜ ሊያደርሶት የሚችለውን ነጥብ 1 2 3 4 ብለው አቅርበው ድምዳሜዎትን ማቅረብ ነው ውይይት። አዩ እንጂ እንደዚህ ያለ ይሄን ጥያቄ መልስልኝ፣ እንደዚህ ያለ ይሄን ጥያቄ መልስልኝ ውይይት አይደለም። የጥያቄው ጊዜ አሁን ነው ያሉት። አሁን እዚህ ጋር ቅድም ሲጠይቁ በነበረው መንገድ ይጠይቁታል፣ ይመልስሎታል፣ ይጠይቁታል፣ ይመልስሎታል። ሁለቱን ለይተው ስላልሄዱ ጊዜውን አባክነዋል ነው ያልኩት እኔ። ከዛ በኋላ እርሶ ያነሷቸውን ጥቅሶች አንስቶ ደግሞ እሱ ተጠቀመበት፣ ለራሱን ጊዜ ተጠቀመበት። ጥያቄ አልጠየቁትም። እርሶ ግን የተናገሩት ነገር ልክ አለመሆኑን ለማሳየት እሱ ተጠቀመበት ማስረጃ አድርጎ። ይሄ ውይይት የሚባለው ይሄ ነው። አዩ እርሶም ሊያደርጉ ይችሉ የነበረው ይሄንን ነበር። ለማንኛውም አሁን የጥያቄና መልስ ጊዜ አለ። በፍጹም አድሎ አይደረግም። ለህሊና ስለሆነ የሚደረግ አድሎ ለማንም ስለማይጠቅም አሁን 5 ደቂቃ አለዎት። ጥያቄውን አዘጋጅተዋል ብዬ ተስፋ አረጋለሁ። ማይኮን ይክፈቱና ይጠይቁት። 5 ደቂቃዎትን ይጠቀሙ፣ ይቀጥሉ። እሺ መጀመሪያ 2 ጥያቄዎችን ነው የምጠይቀው። የመጀመሪያው ከሶስቱ አካላት አንዱ አካል ወልድ ወደዚህ ዓለም መጥቶ ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው ሆኗል። እሱ ኢየሱስ ክርስቶስ ነው። ስላሴ በአካል በስም በግብር 3 እንላለን። በባህሪ በህልውና በመለኮት አንድ አምላክ እንላለንና መለኮት ለምሳሌ ሰው ሆኗል ስንል ሶስቱ አካላት ላስቆሞት ነው ፓስተር በቃ ይጨርሱ፣ አታስቆማቸው፣ ይጨርሱ። ሌላ ርዕስ ቢኒ ቆይ ፍቀድልኝ። እንደ ቤቱን መራው ነኝ እኮ ብነካ ዲያቆንዬ፣ ርዕሱን ተውት እኮና ወደ ነገረ ስላሴ ሄዱ። ነገረ ስላሴ አይደለም ርዕሳችን እኮ ዲያቆን ነው። እሺ እንዴ በቃ እሺ፣ ችግር የለውም። ዲያቆንዬ ተመልሻለሁ። አንድ ያድምጡኝ በትዕግስት። ርዕሱ ጋር በተያያዘ ነው ጥያቄዎት የሚነሳው። ሌላ ርዕስ አይከፈትም። ይሄ ርዕስ ሳይቋጭ ማለት ነው። ስለዚህ በሉ ይቀጥሉ። አሁን እንደገና ያዝላቸው። 5 ደቂቃ አለዎት። ከርዕሱ ጋር የተያያዘ ጥያቄዎትን ይቀጥሉ አባቴ። አመሰግናለሁ። ችግር የለውም። ይሄ ጥያቄ ነው ስላልከኝ ነው። እንግዲህ በፈለጋችሁ ታዳለሁ፣ ችግር የለውም። የቅድሙን ማቴዎስ 27 ቁጥር 9 ያለውን ቃል በቃል ከመጽሐፍ ቅዱስ ካላነብልኝ፣ ከሌለ ደግሞ ሌላ ነበው። ይሄን ጠይቃለሁ። ይሄ መለስልኝና ጊዜ ካለኝ ሰዓት ካለኝ ደግሞ ሌላ ጠይቃለሁ። እሺ ምኑ ነው ማነብልዎት? ይሄ የመጽሐፍ ቅዱስ ክፍል የሐዲስ ኪዳን ክፍል በብሉይ የመጽሐፍ ቅዱስ ክፍል ካለ አንብልኝ፣ የምታውቁ ካለ፣ ከሌለ ደግሞ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምትቀበለው ቃል በቃል አንብልህ። ቀደም ተናግሬያለሁ። መልሱን ቀደም ተናግሬያለሁ። የቅድሙ መልስ አይደለም። በቃ መልስ ነው፣ ለህዝቡ ተናግሬያለሁ። እርሶ መልስ የሚሉት ካለ ይመልሱ። ከዛ በኋላ ሌላ ጥያቄ ጠይቁኝ። ቀደም መልሻለሁ። እሺ እንደዚያ ከሆነ ቃል በቃል ሰው እየሰማን ስለሆነ ተረፈ ባሮክ ምዕራፍ 1 ቁጥር 3 ላይ ቃል በቃል ድረሱን። ይህንን የጻፈው ምዕራፍ 1 ቁጥር 3 ላይ ምን ይላል? ተረፈ ባሮክ የእስራኤል ልጆች የተስማሙበትን የክብር ዋጋ 30 ብር ይቀበላሉ። ያንንም ብር ለሸክላ ሰሪ ቦታ ዋጋ አድርገው ይሰጡታል። እግዚአብሔርም እንዳዘዘኝ እንዲህ እናገራለሁ፣ ስለዚህ ንጹህ ደምን ፈርደው አፍሰዋልና ይላል። ስለዚህ ማቴዎስ የጠቀሰው ከዚህ መጽሐፈ ባሮክ ከሚባለው ምዕራፍ 1 ቁጥር 3 ላይ አንስቶ ነው የጠቀሰው። ወንድምዬ ምናልባት ማወቅ መረዳት አስፈላጊ ነው ብዬ አስባለሁ። ዝም ብሎ አንዳንዴ መናገሩ ጥሩ አይደለም እና በትዕግስት ነው እኔም እያዳመጥኩ ያለሁት እና
እንደዚያ ነው እንጂ መጽሐፍ ቅዱስ ዝም ብሎ ስለተነበበ ወይም ስለተረዳ መማር ያስፈልጋል ብዬ አስባለሁ። አሁን ሰዓቱ የኔ ነው። ሰዓቱ የኔ ነው አይደለ? እንደጽፈው ተረፈ ባሮክ ነው አይደል ያሉት ነው ያልኩት እንጂ ላወራ አይደለም። ተረፈ ባሮክ ተረፈ ባሮክ ምዕራፍ 1 ቁጥር 3 ላይ በቃ ይቀጥሉ ወደ የሚቀጥለው ጥያቄ። እሺ ሌላው ለምሳሌ ቅድም ጥያቄ ጠይቄ አሁንም አልመለስክም። እኔ እሱን ነው የምመልሰው። ሌላ ምንም አያስፈልገኝም። ምክንያቱም ሌላ አያስፈልገኝም። የቃየል ሚስት እንዳገባ ይነግረናል። ሚስቱ ግን ማን እንደሆነች አሁን አይነግረንም። እዚህ ኦሪት ዘፍጥረት ምዕራፍ 4 ቁጥር 3 ጀምረን ስንመለከት ማነው 2 ጀምረን ስንመለከት ያለውን አይነግረንም ወይም ደግሞ አያስረዳንም። ግን ለምሳሌ መጽሐፈ ኩፋሌ ምዕራፍ 5 ቁጥር 14 ላይ ሄድና አንብልኝ። መልስ ነው የምሰጠው። ምክንያቱም የቅድሞቹ መልሶች ስላልተመለሱ ሰው የሚሰማን ሰው ስላለ ይህንን መልስ መስማት አለበት ሰው። ስለዚህ መጽሐፈ ኩፋሌ ምዕራፍ 5 ቁጥር 14 ላይ ስተነብ መልሱን በደንብ አድርጎ ይነግርሃል። የልጁንም ስም እዚያው ኦሪት ዘፍጥረት ምዕራፍ 17 ቁጥር 17 ላይ ቁጥር ምዕራፍ 4 ቁጥር 17 ላይ ይነግርናል። እንደገና ደግሞ ኩፋሌ ምዕራፍ 5 ቁጥር 14 ላይ ይነግረናል ማለት ነው። ይቅርታ አድርግልኝ፣ ቅድም ኦሪት ዘጸአት ምዕራፍ 7 ቁጥር 11 ነው። አንተ ግን ኦሪት ዘፍጥረት ብለን ተሳስተ ነው። በዚህ እንድታስተካክልልኝ። ስለዚህ ምናልባት የእናንተ ቤተክርስቲያን ለምሳሌ ምናልባት የእናንተን ቸርች እርግጥ ላይ ይቻላልኩም እና አትናቴዎስን ተቀበላላችሁ አትቀበሉም? ይሄን መጀመሪያ ልስማና ጥያቄ ልጠይቅ። እንደ መጽሐፍ ቅዱስ የተናገረው እንቀበላለን፣ እንደ መጽሐፍ ቅዱስ ያልተናገረው አንቀበልም። አይ ዋናው ለምሳሌ አትናቴዎስን ተቀበላላችሁ አትቀበሉም ነው። ዋናው እንደ መጽሐፍ ቅዱስ የተናገረው እንቀበላለን። እንደ መጽሐፍ ቅዱስ የእምነት አባቶችን እንቀበላለን። የምንቀበለው እንደ መጽሐፍ ቅዱስ ብሉይና አዲስ ኪዳን ስልጣናትን የእግዚአብሔርን ቃል አክብረውና በጥንቃቄ በጤነኛ ትርጓሜ የተረጎሙትን እንቀበላለን። ስለዚህ አትናቴዎስን እቀበለዋለሁ ብዬ ሙሉ በሙሉ አለም። ምክንያቱም ሰውየው የቤተክርስቲያን አባት ተብሎ ይባላል። ግን እንደ መጽሐፍ ቅዱስ ምኑ ነው የምቀበለው? ለምሳሌ የምትነግረኝን ነገር እንደ እግዚአብሔር ቃል ስለማየው ማለት ነው። አይ እንደዚያ ካልሆነ ለጥያቄ ግልጽ አይደለም። ምክንያቱም ካልመሰለህ አይደለም ልትለኝ ነው፣ ከመሰለ ደግሞ ትክክል ነው ልትለኝ ነው ማለት ነው። እኛ ዝም ብለን አባቶች ለመጽሐፍ ቅዱስ የተናገሩትን ነው የምንቀበለው እንጂ አባቶች ብለን ዝም ብለን አልደናል። ለምሳሌ የኛ ቤተክርስቲያን አብነት አድርጋ የምትቀበላቸውን መንፈሳዊ ናቸው ካለች መንፈሳዊ ናቸው አትቀበላለች፣ የማትቀበላቸውን አትቀበላቸውም። ትክክል ናቸው ትክክል ከሆኑ ትቀበላቸዋለች፣ ትክክል ያልሆኑትን አትቀበልም። ስለዚህ የእናንተ ቸርች አትናቴዎስን ትክክል ነው ብላ ነው የምታምነው ወይስ አይደለም? እንደ መጽሐፍ ቅዱስ የተናገረው ካለ አይተን ያስተማረው ትምህርት እንደ በብሉይና በአዲስ ኪዳን መጽሐፍ አይተን መዝነን እንቀበላለን። እንደ ቤተክርስቲያን አባት ማለት ነው። እሱንም ይሁን ሄሬኔዎስን አግናጤዎስም ይሁን ሌሎቹንም እንቀበላለን። ግን ስንቀበል ምንድነው ያሉት፣ ምንድነው ያስተማሩት፣ የትኛው የቅዱሳት መጽሐፍትን አብራርተውታል ብለን ክፍሉን አይተን ጤነኛ ትርጓሜ ከሆነ እንቀበላለን። ጤነኛ ትርጓሜ ካልሆነ ግን አንቀበልም። ጥያቄውት ምንድነው? አይ ምናልባት ግልጽ ላይሆን ሊኖር እንደዚያ ከሆነ ወደ ሌላ ጥያቄ በሄድ ይሻላል። ምክንያቱም አሁን ለምሳሌ ተረፈ ባሮክን መጽሐፈ ባሮክን ተረፈ ባሮክና መጽሐፈ ባሮክን አትናቴዎስ አስቀምጦበት ነው። እናንተ ያልተቀበላችሁበት ምክንያት ምንድን ነው? ዲያቆን እሺ አባቴ ያለ ስሙኝ፣ ሰዓቱን ጨርሰዋል። ጊዜዎትን ስለጨረሱ ነው። አሁን ተረኛ ነው ለመጠየቅ ጊዜ ነበር። አሁን ተረኛ ነው ስለመጠየቅ ለመልስ ይዘጋጁ። ኤርሚያስ ተዘጋጅ ለጥያቄ። ያው እሳቸው ጊዜያቸውን ከርዕሱ ውጭ ሄደው ብዙ እንትን የጠቀሙበት አይመስለኝም። ኤኒዌይስ እሳቸው ጉዳይ ነው እሱ። ኤርሚያስ ጥያቄህን ለመጠየቅ ተዘጋጅ። ተዘጋጅተህ ከሆነ ማይክ ክፈቱ ልህና ጠይቃቸው። ዲያቆን ማይክ ክፈቱ። ለአሁን ተጠያቂ እርሶ ስለሆኑ ማለት ነው። እሺ ዲያቆን ጥያቄ በማቴዎስ ወንጌል መጽሐፍ ምዕራፍ 27 ቁጥር 9 ላይ ያለውን ቃል ማይክ አልከፈቱ። ማይክ ክፈቱ። ቆይ እሺ እየሰማሁ እኮ ነው፣ እየሰማሁ ነው። አዎ አይ ክፍት ያርጉ ማይኮን። እሺ ማይኩን ይክፈቱ። እንዳስተጋባ ብዬ ነው። እሺ ችግር የለም። አይ አስተጋባ። እሺ ኦኬ። በመጽሐፈ ባሮክ ላይ በትንቢተ ኤርሚያስ መጽሐፍ ምዕራፍ 27 በማቴዎስ ወንጌል መጽሐፍ ምዕራፍ 27 ቁጥር 9 ላይ የተጻፈው ቃል በተረፈ ባሮክ መጽሐፍ ላይ ጽፈዋል ብለዋል። ተረፈ ባሮክ የሚባል መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የላትም። መጽሐፈ ባሮክ እንጂ ተረፈ ባሮክ የሚባል መጽሐፍ የላትም።
እና ተረፈ ባሮክ ምዕራፍ ስንት ነው ብለው የነገሩን ምዕራፍ 1 ቁጥር 3 ላይ ብለዋል። ተረፈ ባሮክ መጽሐፍን ገልጠው ያንብቡልን፣ ያሳዩን። ተረፈ ባሮክ መጽሐፍት ማለት ነው። እሺ በመጽሐፍ ደረጃ ተረፈ ባሮክ የሚልም ጥያቄ ይሄው እንደዚህ አስቀምጬልዎታል። ተረፈ ባሮክ የሚባል መጽሐፍ የኢትዮጵያ ኦርቶዶክስ ክርስቲያን የላትም። እዚህ ጋር ያለው 80 ያህዱ መጽሐፍት ላይ ጸሎተ ምናሴ፣ ተረፈ ኤርምያስ 3 እና መጽሐፈ ባሮክ ነው ብሎ የሚላል እንጂ ተረፈ ባሮክ የለም። እሳቸው ግን ተረፈ ባሮክ ምዕራፍ 1 ቁጥር 3 ላይ ብለዋል። ያምጡት መረጃውን። የመጀመሪያ ችግር የለውም። ወደ ሰፊው አድርገኝ ማነህ፣ ወደ ሰፊው አድርጉ። ያምጡት እኮ ላመጣ ነው። እሺ ሰዓቴን ፖዝ አድርግልኝ። እሳቸው አሁን በጣም ጊዜን ይፈጁብኛል። ፖዝ አድርግልኝ። ወይም ደግሞ በ2000 የታተመው የመጽሐፍ ቅዱስ ክፍል ካላችሁ አውጡና አንቡልኝ። ተረፈ ባሮክ የሚላለው እሱ ላይ አዎ፣ ተረፈ ባሮክ የሚለው መጽሐፍ አለ ካላው ታች አንቡልኝ እኮ። ተረፈ ባሮክ የሚላለው ወይ ነው እየጠየቅኩት ያለሁት? አለ ትልቁ ላይ አድርገኝ ወንድምነት እንዴ። ወይኔ ራሴ ገጽ 107 ወይ ዲያቆን ይሄው 1107 ያው አንዴ ኤርሚያስ ፋውያንቴ ላይ አርገው አስፋው። እሺ በመጀመሪያ ምዕራፉን ሄደን ከማንበባችን በፊት ተረፈ ባሮክ የሚል መጽሐፍ አለ እዚህ ጋር። መጽሐፈ ባሮክ የሚል መጽሐፍ አለ እዚህ ጋር። ከትንቢት ያድምጡኝ። እኔን አዳምጠኝ መጀመሪያ። አሁን አንተ እሱ የታተመውበትን ሰዓቴን እንዳይፈጁብኝ ፕሊዝ። መጽሐፍ እኮ በ2000 የታተመውን የመጽሐፍ ቅዱስ ክፍል አውጣ ካለ ነው ያለው። የታተመውን ነው ያወጣሁለት። የ2000 የኢትዮጵያ ኦርቶዶክስ ታሪክሳን ምንድነው ብሎ የሚለው ያድምጡኝ እንዴ ሰዓቴን እንዳይገሉ። ይሄው የ2000 ዓመተ ምህረት ሁለቱም 80 ያህዱ ነው ያለኝ። ይሄው የ2000 ዓመተ ምህረቱ ይሄ ነው። የብፁዕ አቡነ ተክለ ሃይማኖት የብፁዕ አቡነ ጳውሎስ የፕትርክና ዘመን የታተመው፣ ይሄኛው ደግሞ በብፁዕ አቡነ ተክለ ሃይማኖት ዘመን የታተመው ማለት ነው። በዚህ ላይ ተረፈ ባሮክ የሚል የለም፣ መጽሐፈ ባሮክ ነው። እርሶ ግን ሲሉኝ ተረፈ ባሮክ መጽሐፍ ምዕራፍ 1 ቁጥር 3 ላይ ነው ያሉት። ስለዚህ ከሌለ መጽሐፍ ላይ ነው የጠቀሱት ማለት ነው። ገልብጠው እስኪ እንትኑን አርስቱን ገልብጠው። አሁን ያሳየኝ የቱን አርስት? እሱን አርስት ገልብጠው። የቱን አርስት? እሱን አሁን የምታነባውን ገልብጠው ወረቀቱን። ይሄኛውን ነው? አዎ ይሄ ማሳየው ነው። አዎ ይሄው እሺ ከመጀመሪያው ላይ ምን ይላል? እሱ ላይ ያው የኢትዮጵያ ኦርቶዶክስ ታሪክሳን ነው በብፁዕ አቡነ ተክለ ሃይማኖት። ኧረ አይደለም ገጹን ነው። ምን በተክለ ሃይማኖት አይደለም እኮ እያልኩ ያለሁት አባቴ። ኧረ በስመ አብ። እዚህኛው ያድምጡኝ። እዚህኛው ላይ እንዳለ ሁሉ ይሄው በአቡነ ተክለ ሃይማኖት በአቡነ ጳውሎስ የታተመው ላይ መጽሐፈ ባሮክ እንጂ ተረፈ ባሮክ የሚል የለም። ተረፈ ባሮክ እሱን ገልብጠው ነው እያልኩ ያለው እኮ ገልብጠው እንዴ። እሺ ይሄው ገለበጥኩት። እሱ መጀመሪያው ላይ ምንድነው የሚለው? እስኪ እሱ ኦኬ። ይሄኛው መጽሐፈ ባሮክ ማለት እሱ ነው። ተረፈ ባሮክ ብሎ የሚለው እና አውጣው። እሱን ኦኬ። ተረፈ ባሮክ ላይ ነው ብሎ የሚለው እኮ። ተረፈ ባሮክ ማለት እኮ እሱ ነው። ታዲያ ገጽ ስንት? 1107 1107 ኦኬ ኦኬ 1107 107 ኦኬ። ምናልባት ቁጥሩ የግዕዝ ቁጥር ስለሆነ ምናልባት ኧረ ግድ የለውም። ከዚ አፌን የፈታሁበት ነው ግዕዙ። አይ እስኪ በግዕዝ እስኪ አንብልኝ ቁጥሩን። ይታው እስቲ የተጠየቁትን ጥያቄ ይመልሱ መጀመሪያ። አይ ግዕዝ አውቃለሁ ስላለ ማንበብ አለበት፣ ምክንያቱም ሰው እየሰማ ነው። ጩኸት ያቁሙ አባትዬ። እሺ ምዕራፍ 1 ቁጥር 3 ላይ ምን ይላል? አንብልኝ። እሺ ያው ምዕራፍ 1 ቁጥር 3 ላይ ባሮክ ያው ይታያችሁ ተረፈ መጽሐፈ ማነው? ኦኬ መጽሐፈ ባሮክ ተረፈ ባሮክ ላይ ዝኛው እንዴ ሰውዬ ችግር አለበት ማለት ነው። ያድምጡ። ኧረ ይተው ዲያቆን። ያድምጡ። አይ ሌላ መጽሐፍ እያወጣ እያነበበ እኮ ነው። አዎ እኮ አስተካክል ይባላል። ለጠብ የሚጋብዝ ንግግር ምን ያደርጋል? አይ አንዳንዴ ሰው አውቆ ነው መከራከል ያለበት። ዝም ብሎ መናገር ጥሩ አይደለም። ነገር አይ የለም ቅድም ከታይ ሁኜ በጣም ብዙ ስትናገር ነበር አይደል? ከእንደዚያ ከሆነ መጽሐፍ ቅዱስ ታውቁ ያድምጡ ነው ብዬ የምለውት። ኦኬ ባሮክን ተረፈ ባሮክ ላይ ያለውን ክፍል ለማውጣት ነው። መጽሐፈ ባሮክ ነው ብሎ የሚለው መጽሐፉ ያለበትን ሳታውቅ ነው እንዴት?
ዲብስማም በጣም ሰው መስለኝ ነው ግን ገድ የለውት ዲያቆን ፕሮቮክ ለምንድን ነው የሚያደርጉት? አይደለም ሰው ማለት ሰው አውቆ ነው መከራከር ያለበት። ቆይ ግድ የለውት ሰዓቱን አቁመው። እሺ ሰዓቱን አቁመው። ቢኒ መጽሐፍ ምዕራፍ ፍለጋ ላይ ነው ያለው። ይሄ አዲሱ 80 ብዙ ወረቀቱ በጣም ስስ ነው እና 1107 ላይ ነው ያለው። የርንዬ ቁጥሩን አታውቀውም። በቃ የማታውቀውን ነገር ዝም ብለህ ለማውቀ ሰው ነው የምትናገረው። ሌላ ጥያቄ ማጣፊያው ቸግሮታል። አይጩ ገጽ ይውላል። ሌላ ጥያቄ ጠይቅ። ያድምጡ። ይኸውልህ አሁን ምዕራፉን ማውጣት ስለማትችል ሌላ ጥያቄ ጠይቅ። ያድምጡ። ኦኬ ምዕራፍ 1 ተረፈ ባሮክ አግኝቻለሁ። ወረቀቱ ስስ ስለነበረ ነው። ምዕራፍ 1 ቁጥር 3 ይኸው። ኦኬ የእስራኤል ልጆች የተስማሙበትን የክብሩን ዋጋ 30 ብር ይቀበላሉ። ያን ብር በሸክላው ሰሪ ቦታ ዋጋ አድርገውት ይሰጡታል ብሎ የሚለው እዚህ ክፍል እኮ ይኸው ይሰጡታል። ለሸክላ ለኔ እኮ አይደለም ለሸክላው ሳይሆን በሸክላ እኮ ይኸው ለሸክላ ሰሪ ቦታ ዋጋ አድርገው ይሰጡታል አለ። ይሄ ነው አይደል? እሺ ቀጥል። መልሶት ይሄ ነው አይደል? ስለዚህ ማቴዎስ 27 ቁጥር 9 ያለውን ደግሞ አውጣና ነበር። ተመሳሳይ ነው አይደለም እኮ መልሶት ይሄ ነው አይደል? አዎ ቴንኪው በጣም ነው የማመሰግነው። እሺ በዛው የሁለተኛው ጥያቄ በማቴዎስ ወንጌል መጽሐፍ ምዕራፍ 27 ቁጥር 9 ላይ የተጻፈውን ቃል እሱን ላውጣና ወደሚቀጥለው ጥያቄ ወደ ሁለተኛው ጥያቄ ልሂድ። ምዕራፍ 27 ማቴዎስ ወንጌል ማለት ነው። ምዕራፍ 27 ቁጥር 9 ላይ ይሄ ክፍል እዚህ ጋር በተነገረበት ላይ ተረፈ ባሮክን ሳይሆን ህዳግ ላይ ያስቀመጡት ዘካርያስ መጽሐፍ ምዕራፍ 11 ቁጥር 12 እና 13 ነው ብሎ ይላል። ኦርቶዶክስ ተዋሕዶ ቤተክርስቲያን ተሳስታለች ወይስ እውነተኛ ናት? ይሄው የትንቢተ ኤርሚያስን መጽሐፍ በምዕራፍ 27 ማቴዎስ ቁጥር 9 ላይ ያለውን ቃል የተረፈ ባሮክን አይደለም አምጥተው ህዳግ ላይ ያስቀመጡት። የዘካርያስ መጽሐፍ ምዕራፍ 11 ከቁጥር 12 እስከ ቁጥር 13 ላይ ያለውን ቃል ነው አምጥተው ያስቀመጡት። ቤተክርስቲያኒቱ ተሳስታለች ወይስ እውነተኛ ናት? ትክክል ነህ። አሪፍ ጥያቄ ነው የጠየቀው። ግን ምን ማለት መሰለህ ህዳግ ማለት መጀመሪያ ይኸውልህ አንድ ቃል ለምሳሌ ከዚህ ውስጥ ለምሳሌ ሸክላ የሚል አለ። ሸክላ የሚል ኤርሚያ አሁን የጠቀስከው ላይ ዘካርያስ ካለ የዚህ ላይ ቃል ይጠቀማል ማለት ነው። ቤተክርስቲያኒቱ ተሳስታለች አልተሳሳተችም? ለምን ትሳሳታለች? ስለዚህ ዘካርያስ መጽሐፍ ምዕራፍ 11 ቁጥር 12 ማለት ከቁጥር 12 እስከ ቁጥር 13 ላይ ያለው ነው ይሄኛው ኃይለ ቃል ያለው ብላ ተናግራለች። እርሶ ግን ከተረፈ ባሮክ ላይ ብለው ሄደው ያመጡት ቃል አንዴ ከባሮክ ነው ትላላችሁ፣ አንዴ ከዘካርያስ ነው ትላላችሁ። ስለዚህ አይደለም ሚዩት ያርጉት። ኦርቶዶክስ ማለት እንደዚህ ግራ የተጋባች ቤተክርስቲያን ናት። ሚዩት ያርጉት። ወደ ጥያቄ ልሂድ። ሚዩት ያርጉት። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ተረፈ ባሮክ ላይ ማብራሪያ ከሆነ አልቀበልም። ሚዩት ያድርጉ። እኔ ወደ ጥያቄ ልሄድ ነው። ኦኬ ተረፈ ባሮክ ምዕራፍ 1 ቁጥር 3 ኧረ በህግ አምላክ ጊዜ ጨርሰሃል። ደቂቃ ጨምሩልን። ለሳቸውም ለኔ ደቂቃ ጨምሩልን። እኔ አልጠየኩም። 5 ደቂቃ ይጨመርልን። ሌላ ጥያቄ ነው። ደብረ ሮሃ እባክዎትን አንድ ጊዜ 5 ደቂቃ ይጨመርላችሁ ወይ? አልስማማም። በቃ አንድ መልስ ሳይመልስ ለምን ደቂቃ ይጨመራል? አሰናውቱኝ። ምክንያቱም ዝም ብሎ መናገርና መመለስ ልዩነት አለው። አየህ እንደዚያ ነው። መጽሐፍ ቅዱስ ማወቅና ማንበብ ልዩነት አለው። ረጋ ይበሉ። አሁን የቅድሙ ጥቅስና ድቁናችን ያለው የኤርሚያስ ካለ ደብረ እባክዎ ረጋ ይበሉ። ዲያቆን እባክዎ አይደለም መጽሐፍ ቅዱስ እሺ ሲሰጡት ያወራሉ። አሁን ምንድነው ኤርሚ? እሺ አሁን ለማጠቃለያ ሁለት ደቂቃ እንሰጣችኋለን። ያጠቃሉ ደብረ ሮሃ፣ ከዛ አንተ ታጠቃልላለህ። ከዛ እኛ እንግዲህ በመረጃ ደግሞ ውይይታችሁ ምን እንደነበረ ሪፍሌክት እናደርግበታለን። እዚሁ ላለ 1400 ሰው ማለት ነው። እሺ ደብረ ሮሃ በ2 ደቂቃ ማጠቃለያዎትን ይስሙ። ስልክ መገባባቸው። ቆይ እንዴ ስልክ እንትን እስኪ አስተር ኤርሚ ቀጥል። እስከዛ ድረስ
አይ እሳቸው ማጠቃለያቸውን ይስሩ፣ እሳቸው ይስሩ ማጠቃለያቸውን፣ ከዛ እሱ ይሰራል። ደብረ ሮሃ ወይ ደብረ ሮሃ ባቆት ተመለሱ። አንደኛ ቢኒ ጥፋት ነበረብህ። መጽሐፉ እየተፈለገ ፖዝ አድርገው እያልኩ ነበር አልሰማኝ መሰለኝ። እሺ መጽሐፉ አዲስ መጽሐፍ ስለሆነ በጣም ስስ ነው። ኤርሚዬ እድል ስጠኝ። አሁን እንግዲህ እዚህ ያላችሁ 1300 ሰዎች ውይይቱ የነበረው 66ቱ መጽሐፍት ማነው ከ66ቱ መጽሐፍት ውጪ ያሉ የቀኖና መጽሐፍት አሉ የሚል እና የሉም የሚል ውይይት ነው የተካሄደው። ኤርሚያስ 66ቱ ናቸው የቀኖና መጽሐፍት የሚል ሙግት ነበር ይዞ የቀረበው። ዲያቆን ደግሞ አይ አሉ ሌሎች ብለው እንግዲህ እነዛ መጽሐፍቶች ውስጥ የተጠቀሱ ነገሮችን እዚህ ውስጥ ተጠቅሰዋልና ይሄ ማስረጃ ነው ብለው ነበረ። እያንዳንዱን እሳቸው የጠቀሷቸውን መጽሐፍት ታሪክ እያንዳንዱን አናነሳም፣ ግን ቀኖና የሚባለው ነገር ወይም ካነን የሚባለው ነገር ምንድን ነው? እሱ ምንድን ነው የሚያሟላው? እና ሰውየው ያቀረቡት ኤርሚያስ የሚያቀረበውን ነገር በዚህ እንፈትሻለን ማለት ነው። አንድ የመጽሐፍ ቅዱስ አዋቂ ሰው የጻፉትን ጽሑፍ ነው ማነበው፣ በጥንቃቄ ስሙ። ቀኖና የሚለው ቃል የመጣው ካኖን ከሚለው የግሪክ ቃል ሲሆን በቁሙ ሕግ፣ ስርዓት፣ ደንብ ወይም ፍርድ ማለት ነው። ቃሉ በነገረ መለኮት ትንተና ውስጥ ሁለት አበይት አገባቦች አሉት። አንድ በኩል የቅዱሳት መጽሐፍቱን ዝርዝር ሲያመለክት፣ በሌላ በኩል የመጽሐፍቱን ስልጣናዊነት ያመለክታል ይላል። ቀኖና የሚባለው ነገር የመጽሐፍቱን ዝርዝር ማን መጽሐፍት ተካተዋል፣ ከዛ በኋላ እነዛ መጽሐፍት ያላቸውን ስልጣን ያመላክታል ማለት ነው። የመጽሐፉ ስልጣናዊነት ሲባል የመጽሐፍቱ ወሳኝነት እስከምን ድረስ ነው ማለት ነው። የመጽሐፍቱ ሲባል ዝርዝር ደግሞ በተመለከተ በዚህ በስላሴ አማንያን ዘንድ ማለት ነው የሚቆጠሩትን ወይም ቆጥረው የያዟቸውን መጽሐፍት ማለት ነው። ደብረ ሮሃ ተመልሰዋልና ማጠቃለያቸውን እኛ ማጠቃለያ እንስጥና ከዛ ፓስተር ጌት መጨረሻ ላይ ተዘጋዋለህ ማለት ነው። ተዘጋዋለሁ። እሺ ደብረ ሮሃ መጡ። ምናልባት የመጣው አይመስለኝም። አይ መጥተዋል። ድምፁ ይሰማል፣ ግን ኔትወርኮት ቀይ ነው። አሁንም ይሰማውታል ነው? እኔ ይሰማኛል፣ ግን እኔ የምሰማቸው አይመስለኝም። አይ ይሰማሉ። 2 ደቂቃ ወስደው ባቀረቡት ሙግት ላይ ማጠቃለያ ይስሩ። አይ ምናልባት ኤርሚ ቢናገር እኔ ትንሽ ኔትወርክ ውስጥ ይመለስ ከሆነ ይሰማሉ። በደንብ ነው የሚሰሙት። ችግር የለውም። ይሰማሉ። ይሰማን? እርግጠኛ ናችሁ? አዎ ይሰማል። እንዴ እየሰማሁ አይደል የምመልስልዎት? አይ በመጀመሪያ ግን እናንተን ማክበር ፈልጋለሁ። ማለት እንደዚህ ቀስሎ መነጋገሩ አሪፍ ነው። ያው ምናልባት አንዳንድ ተጽዕኖዎችን ቢኖሩም ለወደፊትም ሰው ሲገባ በትክክል ቋንቋ ሰው ሐሳብና ሐሳብ ነው የሚጋጨው ብዬ አስባለሁና በዚሁ ለመናገር ነው። ለወደፊት ቢለምድባችሁ አለው የሚባል ነገር ብታው ጥሩ ነው የሚል አስተያየት ለመስጠት ነው በዚሁ እንድትቀበሉኝ። ግን በአጠቃላይ ለምሳሌ እኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኔ ቅድም ታችኛ እየሰማሁት ነበርና እኔ በቤተክርስቲያኑ አደግኩት ይላል ያ ኤርሚያስ ይባላልና እርግጠኛ ነኝ ቅድም አሁን እውነት ለመነጋገር አንዳንዴ አሁን በእናንተ ለምሳሌ እናንተ አሁን እያንዳንዳችሁ የምገልጹት ቸርቹን ትገልጣላችሁ ብዬ አልገምትም። እንዴት ደብረ ሮሃ አሁን አይ የራሴ ማብራሪያ ነው። ቆይ ስለ ኤርሚያስ ሳይሆን ደቂቃውን አስጀምረው ዝም ብለህ በቃ ይቀጥለዋል። ሩሃ አሁን ኤርሚያስን መናገር ያቆሙና በርዕሰ ጉዳዩ ላይ ማጠቃለያ ይሰጣሉ። እንደውም እሳቸው መጨረሻ ላይ ቢሰጡ እኔ ብናገር ደስ ይለኛል። እሳቸው ባሉበት እንዳይወጣና በደምብ ትናገራለህ አንተ። ቆይ እሺ ሩሃ ማጠቃለያ ይስጡ። ሁለታችሁም ትናገራላችሁ። ሩሃ ማጠቃለያው ችግር የለውም። ኤርሚያስ አንተን አይደለም በነገራችን ላይ ስም ደቂቃ ይዤልዎታለሁ እኔ። ቀጥሉ። እሺ ስም ሞክሸ እንዳይሆን መጀመሪያ ፓስተር እየሰማኸኝ ነው? እሳቸው እንዳይወርዱ እኔ ማጠቃለያ ልስጥና እሳቸው ይስጡ መጨረሻ ላይ ግድ የለም።
አዎ እሳቸው እንትኑ ሳይወርዱ ልናገር ፋስተር ፕሊዝ። እሺ እኔ ልናገር ይቆዩ እንግዲህ። እሺ በኋላ ግን እንዳታስቆሙኝ። ማንም አስቆሙትም። በደቂቃ ነው የሚያወሩት። ለህዝቡ ግልጽና እሺ እሺ ደቂቃ ወስደህ ኤርሚ ማጠቃለያን ስራ ደቂቃ እኔም ወስደው ነው እሳቸው ይወስዳሉ፣ እንዳትይዙብን። እሺ በጣም ጥሩ። ኦኬ እሺ ክፈተው ደቂቃውን ኤርሚ። እሺ ምንድን ነበር ውይይታችን? በማቴዎስ ወንጌል መጽሐፍ ምዕራፍ 27 ቁጥር 9 ላይ ያለውን ኃይለ ቃል ተንተርሰው ነበር እሳቸው የጠየቁኝ። ምን ብሎ የሚለውን በዚያን ጊዜ በነቢዩ በኤርምያስ ለእስራኤል ልጆች አንዳንዶች የገመቱትን የተገመተውን ዋጋ 30 ብር ያዙ፣ ጌታም እንዳዘዘኝ ለሸክላ ሰሪ መሬት ሰጡት ብሎ የሚለውን ቃል ነበር። በዚህ ጉዳይ ላይ ነበር እንድንሞግት ሙግታቸውን ሊያርጉ ያሰቡት። እሳቸው ግን ሄደው ሲጠቃቀሷቸው የነበሩት መጽሐፍቶች በሙሉ ከአቤል ጀምሮ ዘፍጥረት መጽሐፍ ምዕራፍ 4 ላይ የቃየል ሚስቱ ማናት፣ ጢሞቴዎስ ላይ ደግሞ ያኒስና ያምብሬስ የተባሉት እነማን ናቸው፣ ይሁዳ መልክ መጽሐፍ ምዕራፍ 1 ቁጥር 9 ላይ ቅዱስ ሚካኤል ከዲያብሎስ ጋር የተከራከረበት፣ በሄኖክ መጽሐፍ ላይ ደግሞ በከመ ተነበየ ሄኖክ ብሎ የሚለው በይሁዳ መልክ መጽሐፍ ምዕራፍ 1 ቁጥር 14 ላይ ያለውን፣ እንደዚሁም በሄኖክ መጽሐፍ ምዕራፍ 1 ቁጥር 9 ላይ ያለውን፣ እንደዚሁም በማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ ያለውን ቃል ናዝራዊ ይባላል ብሎ የሚለውና የመሳሰሉ ነገሮችን ሲያወሩ ነው ያሉት። እዚህኛው ላይ ግን አላወሩም። መጨረሻ ላይ በጥያቄ መልክ እኔ የእሳቸውን በወፍ በረር ቅድም ሄድኩበትኝ መጨረሻ ላይ ጥያቄ ስጠይቃቸው በማቴዎስ ወንጌል መጽሐፍ ምዕራፍ 29 አሁን ወደ ተነሳንበት ነው የምንሄደው። ማቴዎስ ወንጌል መጽሐፍ ምዕራፍ 27 ቁጥር 9 ላይ በነቢዩ በኤርምያስ የተባለው ብሎ ቅዱስ ማቴዎስ ጠቅሶታል። እሳቸው ይህንን ቃል ከኛ መጽሐፍ ቅዱስ ላይ አለ፣ ከ66ቱ ግን የለም፣ 66ቱ ዝም ብሎ ነገር ነው እንኩቶ ነገር ነው ብለው ሊሉ ነው የፈለጉት። እነሱም ሙሉ የሚያደርጉት የትኛው ነው? ይሄ ቃል የተጻፈበት በነቢዩ በኤርምያስ የተጻፈበትን ክፍል ሲያመጡ ነው ማለት ነው ሙሉ የሚሆነው። ስለዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን ትንቢተ ኤርምያስ አለ፣ ሰቆቃወ ኤርምያስ አለ፣ ተረፈ ኤርምያስ የሚባል መጽሐፍት አለ። ኦኬ ትንቢተ ኤርምያስ፣ ሰቆቃወ ኤርምያስ፣ ተረፈ ኤርምያስ። አሁን ይሄንን ቃል ከነዚህ ከሶስቱ ከትንቢተ ኤርምያስ፣ ከሰቆቃወ ኤርምያስ ወይ ከተረፈ ኤርምያስ ማምጣት ነበረባቸው። እሳቸው ግን ያመጡት ከመጽሐፈ ባሮክ ምዕራፍ 1 ቁጥር 3 ላይ ነው። ስለዚህ ውሸት ነው ማለት ነው። ማቴዎስ ኤርምያስ ብሎ ከጠቀሰ ከባሮክ ይታይልኝ ብሎ የሚለው የደብተራ ወሬ ነው ማለት ነው፣ ውሸት ነው። ኦኬ ሁለተኛ ቤተክርስቲያኒቱ አሁንም ቤተክርስቲያኒቱ እንደገና ደግሞ በዚህ በ2000 ዓመተ ምህረት ላይ ባሳተመችው በማቴዎስ ወንጌል መጽሐፍ ምዕራፍ 27 ቁጥር 9 ላይ ያለውን ኃይለ ቃሉን ያገኘሁት ይሄ ቃል ኃይለ ቃሉ ተጽፎ ያለው የት ነው ብላ ትላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። ተረፈ ባሮክ መጽሐፍ ምዕራፍ 1 ቁጥር 3 ላይ ሳይሆን የት ነው ያለው ብላ ትላለች። ትንቢተ ዘካርያስ መጽሐፍ ምዕራፍ 1 ቁጥር 12 እስከ 13 ድረስ ነው ብላ ትላለች ማለት ነው። ስለዚህ አሁንም ትንቢተ ዘካርያስ መጽሐፍ ምዕራፍ 1 ከቁጥር 12 እስከ 13 ነው። ስለዚህ የተጠቀሱት በዋቢነት ማን ናቸው? ባሮክ እና ዘካርያስ ናቸው። ዘካርያስ ማለት ነው። ነብዩ ግን ምንድነው ብሎ የሚለው ማነው? ወንጌላዊ ምንድነው ብሎ የሚለው በነብዩ በኤርምያስ። ስለዚህ ዋቢ አድርጎ ዲያቆኑ ሲውተረተሩ የታዩት ቅድም ሲጮሁ የነበሩት ከኤርምያስ መጽሐፍት ላይ ያሳዩናል ብለን ነበር። እሳቸው ሊያሳዩን የፈለጉት ከባሮክ ነው። እኔ ደግሞ ቤተክርስቲያኒቱ ከዘካርያስ ነው ብላ የጻፈችውን እዚህ ያሳይቻለሁ ማለት ነው። ስለዚህ ኦርቶዶክስ እንኳን በዚህ አርዕስት ጉዳይ ላይ አንዴ ባሮክ ነው ትላለች፣ አንዴ ዘካርያስ ነው ትላለች። የኤርምያስን ግን ልታሳያት አልቻለችም። ወይ ከትንቢቱ ወይ ከሰቆቃው ወይ ከተረፈ ኤርምያስ ልታሳይ አልቻለችም። መቼም ቢሆን አያሳዩም። የተዘጋ ጉዳይ ነው። እንደዚሁ ጮኸው ተለፋልፈው እንደ ዲያቆኑ ይወጣሉ ማለት ነው። ተረፈ ባሮክና ተረፈ ዘካርያስ ላይ ነው ቤተክርስቲያን ኦርቶዶክስ ተረፈ ባሮክ ብሎ የሚለው መጽሐፍ አሁን የገባ መጽሐፍ ነው። አሁን መቼ? በ2017 እሱ ላይ ልናገር ቀደም ስፈልገው ተረፈ ባሮክ የሚል መጽሐፍ አለ ወይ ብዬ ስጠይቃቸው አዎ አለ አሉ። መጽሐፈ ባሮክን ነበር ነው ያየሁት። ኦኬ እዚህኛው ላይ መጽሐፈ ባሮክ ይላል እዚህኛው ላይ ማለት ነው። ኦኬ ያው ገጽ 1007 ላይ ማለት ነው። ኦኬ መጽሐፈ ባሮክ ይላል። ሲገለበጥ ተረፈ ባሮክ ይላል። ተረፈ ባሮክ የሚለው መጽሐፍ መቼ ነው የገባው? የዛሬ 17 ዓመት ነው። ያዙልኝ ኦርቶዶክስ ጀክፈኝ ስትያዝ ማን የዛሬ 17 ዓመት ያስገባው? ከዛ በፊት ገብቶ አልነበረ ወይ ብለው ካሉ በ1980 ዓመተ ምህረት በብፁዕ አቡነ ተክለ ሃይማኖት የፕትርክና ዘመን የተተረጎመው ላይ የብሉይ ኪዳን የቀኖና መጽሐፍት ብሎ በሚለው ላይ እዩ ዝርዝራቸው የቀድሞ 80 አሐዱ ላይ የተጻፈው ምን ብሎ እንደተጻፈ መጽሐፈ ዕዝራ ሱቱኤል፣ ዕዝራ ካልዕ፣ ጦቢት፣ ዮዲት፣ አስቴር፣ መቃብያን፣ ቀዳማዊ፣ ካልዕ፣ ሳልስ፣ ሲራክ፣
መጽሐፈ ምናሴ፣ ተረፈ ኤርምያስ 3 እና መጽሐፈ ባሮክ፣ ጥበብ፣ ሰለስቱ ደቂቅ፣ ዳንኤል፣ ኩፋሌና ሄኖክ ናቸው። አሁን ይሄ መጽሐፈ ባሮክ ብሎ በሚለው ጋር ተረፈ ባሮክ የሚል መጽሐፍ የት አለ? ተረፍ የተጻፉት ኤርምያስና ዳንኤል ብቻ ናቸው። ተረፍ ተብሎ የተጻፉት ዳንኤልና ኤርምያስ ብቻ ናቸው። ባሮክ በመጽሐፍ ደረጃ እንጂ ተረፍ የለውም። ተረፍን መቼ ነው የጨመረችው? እዚህ ነው የዛሬ 17 ዓመት። ህዝቡ ይሄን እንኳን አያውቅም። እዚህኛው ላይ ግን የቀድሞ 80 አሐዱ በብፁዕ አቡነ ተክለ ሃይማኖት ይሄ የታተመው በ1980 ዓመተ ምህረት እንደዚሁ በብፁዕ አቡነ ባስሊዮስ በ1946 እና 47 ዓመተ ምህረት የታተመው በጃንሆይ ዘመን ላይ በሁለቱ 80 አሐዱ መጽሐፍ ቅዱስ ውስጥ ተረፈ ባሮክ የሚል መጽሐፍ የለም። ተረፈ ዳንኤልና ተረፈ ኤርምያስ ናቸው ያሉት። ባሮክ መጽሐፉ ብቻ ነው ያለው። እዚህኛው ላይ ግን ጨምራለች፣ እንደ ልቡ ስለሆነች ማለት በየጊዜው መጨመር ልማዷ ስለሆነ። ስለዚህ አሳዩ ተብለው የተባሉት ጥቅስ መጨረሻ ላይ ኤርምያስን አላሳዩንም። ልክ ወንጌላዊው ሐዋርያው እዚህ ጋር እንደጻፈው ማለት ነው። በነቢዩ በኤርምያስ ብሎ ያለውን ቃል ኤርምያስን እስካሁን ድረስ አላሳዩንም። እነሱም በ66ቱ ላይ የለም በ80 አሐዱ ላይ አለ ብለው የሚሉት 80 አሐዱ ላይ የት ነው ያለ ብለው የሚሉት ተረፈ ባሮክ መጽሐፍ ምዕራፍ 1። እኛ ተረፈ ባሮክ የሚባል መጽሐፍ አናውቅም። የኦርቶዶክስ ቤተክርስቲያን የዛሬ 17 ዓመት የጨመረችው መጽሐፍት ነው። በራሷ እንኳን በቀድሞ 80 አሐዱ ላይ እንኳን የለም። ሁለተኛስ ዘካርያስን ነው ያስቀመጠችው ቤተክርስቲያኒቱ፣ ቅድም ያሳዩዋችሁ እዚህኛው ላይ ማለት ነው። ስለዚህ በባሮክና በዘካርያስ ላይ ነው ኦርቶዶክስ ያስቀመጠችው እንጂ ኤርምያስ የለም። ነብዩ እንደተናገረ የሚያሳይ ምንም አይነት ነገር የለም። በዚሁ ላብቅ። ቴንክ ዩ ጨርሻለሁ። ስንት ደቂቃ ተጠቀመ? 28 ሰከንድ 6 ደቂቃ ከ28 ለዲያቆንም ሄኖ ነው የምትሰጣቸው። ያ ደቂቃ ነው። 6 ደቂቃ ከ28 ሰከንድ መጠቀም ይችላሉ። እሺ አመሰግናለሁ። አክባሮት እሰጣለሁ። ምናልባት አሁን ያነሳው በአጠቃላይ ሐሳብ ጥሩ ነው። እኔ ምናልባት ቅድም ለመጠየቅ የፈለኩት ምን ለማለት ነው፣ ምናልባት አሁንም እንድትረዱ ይፈልጋለሁ። በፕሮቴስታንት 66 ብላን የምትቀበለው ስለዚህ ግን ከ66ቱ መጽሐፍ ቅዱስ ውጭ 66ቱ ራሱ 66ቱ የመጽሐፍ ቅዱስ ክፍል እንደሚናገር ያስረዳል። ለምሳሌ ማቴዎስ 27 ቁጥር 9 ላይ ያለውን ሐሳብ ሳነሳለት አልመለሰልኝም ወንድሜ። ግን ምናልባት አሁን ቅድም አልመለሰም፣ አሁን ደግሞ ተረፈ ባሮክ ነው እንጂ ተረፈ ኤርምያስ አይልም እና ከኤርምያስ አይልም የጠቀሰው ከባሮክ ነው የሚል ሐሳብ እንደገና ደግሞ አሁን ትዝ ሲለው አቅርቧን። ችግር የለውም እሱ ያንተ ሐሳብ ይገባኛል። ምክንያቱም መቼም የሚያውቀውን ሰውና የማውቀውን ሰው ለይቼ ስለማውቅ ስለምረዳ እዚያው ላይ አርስቱ ላይ ብትመለከት የኤርምያስ ትንቢት ይልሃል። ምናልባት መጽሐፉን ብታነበው ጥሩ ነው ለጠቅላላ ዕውቀት ስለሚሆን ማለት ነው። ሌላኛው ምናልባት ቅድም ዘጸአት ምዕራፍ 7 ቁጥር 11 ላይ ያለውን ሐሳብ በትውፊት ነው ብለኛል። ትውፊት ደግሞ ምናልባት የፕሮቴስታንት እምነት ወይም ደግሞ ቤተክርስቲያን አትቀበልም። እንዴት በትውፊት ልትለይ እንደቻልክ ራሱ እሱ አልተረዳኝም። ሁለት ሶስተኛ ኦሪት ዘፍጥረት ምዕራፍ 4 ቁጥር 17 ላይ ያለውን ሐሳብ ልታስረዳኝ አልቻልክም። እሱም ኩፋሌ ላይ አለ እና አንዳንድ የእኒህን ነገሮች በደንብ አድርጎ ማሰብና መረዳት ያስፈልጋል። በነገራችን ላይ የቀኖና መጻሕፍት የሚባሉት ወይም ደግሞ የደነገጉት አንደኛ የሐዋርያት ቀኖና ነው። ሁለተኛ የሎዶቅያ ቀኖና ነው። እርግጠኛ ነኝ ይሄን አታውቀውም። ሶስተኛ ደግሞ የቅርንጥግና ቀኖና ነው። አራተኛ የቅዱስ አትናቴዎስ ቀኖና ነው። አምስተኛ የጎርጎሪዮስ ቀኖና ነው። ስድስተኛ የፊልክዩስ ቀኖና፣ ከዚያ የኢትዮጵያ ኦርቶዶክስ፣ የግብጽ፣ የሶሪያ፣ የህንድ፣ የአርመን አብያተ ክርስቲያናት ቀኖናዎች ተብሎ ነው በመጽሐፍ ቅዱስ የተከፈለው። ከነዚህ መካከል አንዱ የፕሮቴስታንት የወሰደው ከነዚህ ነው። ልንገርህ ሐሳቡን ማለት ነው። አሁን ይኸውልህ አትናቴዎስ እንግዲህ አትናቴዎስን የመሰለ ሐዋርያ ቅድም ልጠይቅ የነበረው ጥያቄ አይ እኔ ደስ የሚለኝ ካስቀመጠ እቀበለዋለሁ፣ ደስ ካላለኝ ደግሞ አልቀበለውም ያልከኝ ይህን ተረፈ ባሮክ በለው እንዲሁም ተረፈ ኤርምያስ ወቀው ኤርምያስ በለው አትናቴዎስ አስቀምጦታል።
አትናቴዎስ በደንብ አድርጎ ይህንን ሐሳብ አስቀምጧል። አትናቴዎስ ብቻ አይደለም፣ በነገራችን ላይ አትናቴዎስ ብቻ አይደለም፣ ሐዋርያት አስቀምጦታል፣ የሎዶቅያ ቀኖና አስቀምጦታል፣ የቅርጠ ጋና አስቀምጦታል፣ የአትናቴዎስ አስቀምጦታል፣ የጎርጎርዮስ አስቀምጦታል፣ የፊልክስዩስ አስቀምጦታል፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስቀምጦታል፣ የግብጽ አስቀምጦታል። እንደው ሁሉን ከመጠቅስ እንግዲህ አንተ ከየትኛው ነህ አላውቅም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምክንያቱም በ16ኛው መቶ ዘመን ሉተር ካመጣው አንዱ መጽሐፍ ቅዱስን በራሱ አንቦ በራሱ መረዳት የሚል ነው። አሁን አንተ መጽሐፍ ቅዱስን የተረዳኸው በራሱ ካነበብከው ነው እንጂ ትክክለኛው መልሱ የትኛው ነው የሚለውን አይደለም። በነገራችን ላይ ቅድም ለመጥቀስ የፈለኩት አንተና አይደለም። ቅድም ኤርሚያስ ሌላ ሁለተኛ ኤርሚያስ ነበረ፣ ለመሳደብ አይደለም ወይም ደግሞ ሌላ ለመናገር አይደለም። ይኸውልህ በቤተክርስቲያን ዕውቀት አንተ ማልፈህ ተሸጋግረን ሊሆን ይችላል። ቤተክርስቲያን ግን ባይረ ጥበብ ናት። ቅዳሴ አወቀ ማለት መጽሐፍ ቅዱስ አወቀ ማለት አይደለም። መጽሐፍ ቅዱስ አወቀ ማለት ድጓ አወቀ ማለት አይደለም። አንድ ሰው ሂሳብ ሊችል ይችላል፣ ባዮሎጂ ግን ላውቅ ይችላል። ባዮሎጂ ስለተማረ ስለ ባዮሎጂ ጥናት ስላወቀ ሂሳብ ያውቃል ማለት አይደለም። ምክንያቱም መጽሐፍ ቅዱስ የራሱ የሆነ ሂሳብ አለው። ይህንን ድምጽ የምትሰሙ ሁላችሁም፣ ምክንያቱም አንድ ሰው 1 2 3 ብሎ ስለቆጠረ ብቻ ገብቶ 12ኛ ክፍል ሂሳብ ሊያስተምር አይችልም። አንተም እንደዚያ ነው የታየህ። አንደኛ የማቴዎስ ወንጌልን የሚቀበል ሰው ተረፈ ባሮክን መቀበል አለበት ነው ጥያቄ። ተረፈ ባሮክን የማይቀበል ሰው ደግሞ ማቴዎስን አይቀበልም። አሁን አንተ ማቴዎስን አትቀበልም። በነገራችን ላይ እምነት ብቻ ነው የሚለው አይደለ ሉተር። ስለዚህ ያዕቆብን ብትመለከት ደግሞ ሃይማኖት ሰንት አልባቲ ምግባረ ሰናይ ምውት ይእቲ፣ ስራ የሌላት እምነት እርሷ የሞተች ናት አስከሬን ናት ይላል። አንተ ያዕቆብ መልእክት አትቀበልም በነገራችን ላይ፣ ምክንያቱም እምነት ብቻ ስለምትል ስራ የሌለው እምነት ይሞተ ነው ይላል። አየህ ያዕቆብ መልእክት አትቀበልም። እኔ በማስረጃ ነው የምነግርህ፣ ምክንያቱም መጽሐፈ ሄኖክን ስለማትቀበል። መጽሐፈ ሄኖክን ከተቀበል ላስቆመውት አይደለም ቤቱ ያንተ ስለሆነ አይደለም። ይሄን ፓስተር የማስቆማቸው በማቴዎስ ወንጌል መጽሐፍ ምዕራፍ 27 ቁጥር 9 ላይ ባለው ኃይለ ቃል እግዚአብሔር መሰረት አድርገው እንጂ የምቀበላቸውን ቅዱሳት መጽሐፍትን አትቀበልም ብሎ የሚል ደብተራ ውሸታም የሆነ ሰው እዚህ ልሰማው አልፈልግም። እታይ ትወርዳለህ ብራዘር፣ አይ ቤቱ ያንተ ነው። ማውረድ ትችላለህ። አንጠጣ ጨርሰሃል። ቅዱሳት መጽሐፍትን የምቀበለውን 1200 ሰው ቁጭ አድርጎ አይቀበልም ብሎ እያለ ሲዋሽ ደቂቃ ይግድ መልስ ልሰጥ ነበር እኮ ኤርሚዬ፣ ቸኮልክ እንጂ መልስ ልሰጥ ነበር። ኢትስ ኦኬ። እሺ ለማንኛውም ውሸታቸውን ለኔ ድል ሰኝ ኤርሚዬ፣ ሁለት መሰረታዊ ነገሮች አይተናል በዚህ ውይይት። አንደኛው ሰውየው ውይይት አካሄድ አቁም፣ ውይይት ማቁም። የመጀመሪያው ነገር እሱ ነው። ወያያለው ብሎ ገብተው ይሄን እንድትመልስልኝ ያን እንድትመልስልኝ የሚል ባዶ ጩኸት ነው ሲያቀርቡ የነበረው። ስለዚህ ምንም የረባ ነገር አላየንም። ሁለተኛው ቀኖና የሚባለውንም ነገር በቅጡ የተረዱት አይመስለንም። ሶስተኛው በጣም በሚያሳዝን ሁኔታ በጨዋነት መወያየት እንዲወያዩ በጣም ኤርሚያስም ላይ ጫና እያደረግን እንዳይናገር ሁሉ እየከለከልን እንዲናገሩ እድል ብንሰጣቸው ወደ ዘለፋ እንትንን አትቀበልም፣ እርግጠኛ ሆኜ ነው የምነግርህ እንትንን አትቀበልም እያሉ ልክ ወዳልሆነ እንትን ነው የሚሄዱት። ይሄ በጣም ትክክል ያልሆነ አካሄድ ነው እና ምናልባት ሌሎች ኦርቶዶክሳውያን ልትሟገቱ ስትመጡ እስቲ እዩዋቸው ወጣቶቻችሁ እንዴት እንደሚሟገቱ። ወጣቶቻችሁ የተሻለ ማለት የሞላ ነገርም ባይሆን የተሻለ የሙግት አካሄድ ይዘው ይሟገታሉ። መጀመሪያ ቁጭ በሉና እነሱን እዩዋቸው። ልደተ ቃል እና አክሊሉ ልክ ነኝ አይደል? እነሱ እንዴት አድርገው ሙግት እንደሚያቀርቡ ምናምን መጀመሪያ ሄዳችሁ እነሱን እዩዋቸው እና ሐሳባቸውን እንዴት እንደሚያቀርቡ ከዛ በኋላ እንዴት ሙግት እንደሚያዩዋቸው እንጂ መታችሁ አትሳደቡ። ስድብ ለማንም ስለማይጠቅም ማለት ነው። መታችሁ አትሳደቡ ስላለ ፓስተርዬ ብዙ የሚሰሙ ኦርቶዶክሳውያን አሉ። እኛ የወንጌል አማኞች ቅዱስ ማቴዎስም የጻፈውን ቅዱስ ሉቃስ ቅዱስ ያዕቆብም የጻፈውን መልእክታት አሁን ቅድም
አትቀበሉም እያለ አትቀበልም እርግጠኛ ሆኜ ብሎ የሚለው ውሸታቸው ነው። ለዚህ ነው ሐሳብ ላይ ማውራት አይፈልጉም። ችል ልናገር ፓስተር፣ ቀደም ሐሳቡ ላይ ማቴዎስ ወንጌል መጽሐፍ ምዕራፍ 27 ቁጥር 9 ላይ ያውሩ ተብለው ሲባሉ ዘፍጥረት መጽሐፍ ምዕራፍ 4 ላይ ሄደው የማይገናኝ ጥቅስ ሐሳባችን አርእስቱ ባልሆነበት የቃየል ሚስቱ ማናት ያክስቱ ልጅስ ማን ይባላሉ ጥምቀት ማን ያጠመቃቸው አይነት ነገር ወሬ ሲያወሩ ነው ያሉት። አሁን ደግሞ በዛው በማቴዎስ ወንጌል መጽሐፍ ምዕራፍ 27 ቁጥር 9 ላይ ማጠቃለያ እንድንሰጥ እኔ ማቴዎስ ወንጌል መጽሐፍ ምዕራፍ 27 ቁጥር 9ን ማጠቃለያ ሳረግ ደቂቃዬን እዛው ላይ ተጠቀምኩት። እሳቸው እንዲናገሩ ስንፈልግ ማቴዎስ ወንጌልን እርግጠኛ ሆኜ የምነግርህ አትቀበልም ያሉ 1200 ሰው ባለበት የሐሰት ክስ ነው መክሰስ የጀመሩት። የኦርቶዶክሳውያን አገልጋዮች እንደዚህ ናቸው። መዋሸት በወንጌላውያን ላይ መዋሸት ውሸታቸውን ስራቸውን። ስለዚህ አርእስቱን ጠብቀውም አልተናገሩም፣ አርእስቱን ጠብቀውም ማጠቃለያ አልሰጡም። ስለዚህ እዚህ ቁጭ አድርጌ እየዋሹብኝ ዝም ልላቸው አልችልም ማለት ነው። ስለዚህ ታች ወርደው ታብታብ ያደርጋሉ ወይ ጠላቸውን ይጠጣሉ። ስለዚህ እኛ የቅዱስ ማቴዎስንም የቅዱስ ያዕቆብንም ሌሎቹንም ቅዱሳት መጽሐፍት 66 ውስጥ ያሉትን በሙሉ ነው የምንቀበለው። ስለዚህ ውሸት የኦርቶዶክሳውያን መምህራን ስራ ነው እያላችሁ ከታይ ጻፉ። ፓስተር መቀጠል ይችላል። አይ ሰውየውን ማመስገን ተገቢ ነው ብዬ አስባለሁ ዲያቆኑን። ምክንያቱም ትንሽ ፈታ አድርገውናል። እግዚአብሔር ይስጣቸው። ውይይት ብለው መጣው ድርቅ ጨለማ ወደሚደንቅ ልዩ ብርሃን ጠራኸኝ ሙሽራዬ ወደ ክብር ልዩ ዙፋን በጸጋ ነው